የገባችሁ ሰላም የገባችሁ ሙዚቃዎች ይኖራሉ። የገባችሁ ሰላም ተራማጅ ኃይሎች፣ ጉራጌዎች፣ የጉራጌ ወዳጆች፣ ጭቁን ኃይሎች ሁላችሁም ኢትዮጵያውያን
ነው ባሰኒ በቃ ዘፋኑ ትንሽ ላቋርጠው እንግዲህ ዛሬ ስለ እስክንድር ነጋ እሱ ስለሚያቀነቅነው ኢትዮጵያዊነት ከዛ ጋር ተያይዞ ስላለው ታሪካዊ ዳራ እንዴት ያን ነገር ሊመጣ እንደቻለ ማን በዛ ትርክት ስር ወይ በዛ ጀርባ ምን አይነት ግሩፕስ ምን አይነት ኢንተረስት ግሩፕስ ኦር ፖለቲካል ፎርሰስ የፖለቲካ ኃይሎች ወይ ደግሞ ምን አይነት እንትኖች አሳሰቦች በዛ በኩል እንደተሰለፉ የተወሰነ እናሳያለን ዛሬ እንግዲህ እስክንድር ነጋ ጋዜጠኝነቱን እንትን ካለ በኋላ ወደ ፖለቲካው ሲገባ ያው ብዙዎቻችን እንደምናውቀው ምንድነው የሚለው ድል ለዲሞክራሲ ነው የሚለው አይደለ ድል ለዲሞክራሲ ብሎ ነው የተነሳው እሱ አረንጓዴ ቢጫ ቀይ ሰንደቅ ልሙጥ ያውለበልባል ከዛ ባላደራ ነው ያለው እኔ የባላደራ ምክር ቤት ሰብሳቢ ነኝ አለ የሆነ 10,000 ማይሙሉ ሰዎችን ሰብስቦ የአዲስ አበባን ህዝብ በሙሉ አደራ የተቀበልኩ ነኝ ብሎ በኮንፊደንስ በልበ ሙሉነት ተናገረ እኔ ነኝ አለ አዲስ አበባን ሁሉንም መቀመጫዎች እኔ አስገኝላችኋለሁ አለ ኦዳሲቲ እንለዋለን እኔ በፈረንጂኛው ኦዳሲቲ ማለት ይሄ ኮንፊደንስ ከየት መጣ ማለት እንደዚህ በልበ ሙሉነት በጣም ይሄ ፕሮቫዶ የሚሉት አይነት ይሄ በቃ እርግጠኛ ሆኖ እንዴት ሊናገር ቻለ ብለን ማየት ያስፈልጋል ለምንድን ነው እንዲህ ያለው ገብቷቸዋል የተወሰኑ አካላት ኢትዮጵያ ውስጥ ቱ አሮጋንት ናቸው ቱ በቃ በጣም ደረታቸውን እንዲነፉ ሆነዋል ለዘመናት በተደረጉ ነገሮች በኢትዮጵያ የሚደረጉ ኩነቶችን ኤኒ እንትኖችን ኩነቶችን የሚፈጽሙ የሚያስደርጉ እንደ ኪንግ ሜከር ነን ብለው የሚያስቡ ግሩፕስ አሉ እንትና ከዛ ነው እስክንድር ነጋ እንግዲህ አንዳንድ ነገሮችን ለማየት ያህል ልክ ወያኔ ሲገባ በ1984 ዓመተ ምህረት ማለት ነው እንደ ኢትዮጵያውያን አቆጣጠር ፕሮፌሰር አስራት ወልደየስ የሚባሉ የሰሜን ሸዋ አማራ መላው አማራ ህዝብ ድርጅት ማዕህድ ብለው ድርጅት አቋቋሙ 1984 እኚህ ሰውዬ በጣም የተከበሩ ባለሙያ ናቸው ሙያቸው ሰርጅን ነው ቀዶ ጥገና ማለት ነው ብዙ ሰዎችንም ያድኑ ነበር በኃይለ ሥላሴ ጊዜ ጀምሮ አገራቸው አክቹአሊ የተወለዱት ብዙ ነገር ወደ ምስራቁ ኢትዮጵያ ክፍል ነበር ግን ያው የዘር ግንዳቸው ከሰሜን ሸዋ ነገር ስለነበረ አማራ ብለው ማዕህድ ብለው አቋቋሙ ማዕህድ ሲቋቋም የመላው አማራ ህዝብ ድርጅት ሲቋቋም እና አሁን ትልልቅ ፖለቲካ ስራ ሲሰሩ ምናያቸው ልደቱ አያሌው ማሙሸት የመሳሰሉት ሁሉ ጆይን አድርገው ነበር አዲስ አበባ ውስጥ ማዕህድ የመላው አማራ ህዝብ ድርጅት ይሄ ድርጅት አረንጓዴ ቢጫ ቀይ ብሎ መጣ አማራን ዲፌንድ አደርጋለሁ ብሎ መጣ የተነሳው ከሰሜን ሸዋ ነው አብዛኛው ሊቃን እዛ አካባቢ ያሉ ልደቱ ወለየ ቢሆንም ጨማምሯቸዋል እንግዲህ ይሄ ድርጅት ቀጥሎ የመላው ኢትዮጵያ አንድነት ድርጅት ነው የሆነው መኢአድ ነው የሆነው እና ኃይሉ ሻውልን ጨመረና የመላው ኢትዮጵያ አንድነት ድርጅት አለ እንደዛ ሲል ግን እዛ ጋር ያሉት የምክር ቤት አባላት ወይ ዋና ሰዎቹን የፖለቲካ አስተሳሰቡን ፕሮግራሙን ሳይቀይር ነው እንዳለ ነው በድፍረት ነው ይሄ ነው እኮ ኢትዮጵያ ነን አለ አማራ ነበር በአንድ ጀንበር ኢትዮጵያ ሆነ አማራ ነበር ሰሜን ሸዋ ነበር ያውም ከአማራ በአንድ ጀንበር ኢትዮጵያ ሆነ መላው ኢትዮጵያ አንድ ድርጅት አለ በኮንፊደንስ with audacity በድፍረት ከዛ በኋላ ይሄው ድርጅት መኢአድ ቅንጅት ሆነ ኃይሉ ሻውል ቅንጅት ሆነ የቅንጅት ሊቀመንበር ሆነ በዛ አስተሳሰብ በዛው ትርክት በዛው ሁሉ ነገር በዛው ባንዲራ አረንጓዴ ቢጫ ቀይ ቅንጅት ሆነ ይሄው ቅንጅት ግንቦት ሰባት ሆነ ተበልሶ ይሄው ድርጅት ኢዜማ ሆነ አሁን መመልከት እኮ ነው ቼኑን መመልከት ኤቭሪ
everything starts with something ሁሉ ነገር ከሆነ ነገር ነው የሚነሳው ኦኬ ስለዚህ ይሄ መላው አማራ ህዝብ ድርጅት ብሎ ኢትዮጵያ ነኝ ያለው አስተሳሰቡ ሰንደቁ የፖለቲካ ትርክቱ ናሬቲቭ ሁሉ ነገሩ የተደማመረው ያ አስተሳሰብ ወደ ኢዜማ መጥቶ አሁን ደግሞ በእነስክንድር ነጋ ባላደራ ብሎ መጥቷል ተመሳሳይ ነገር ነው ይሄ ኮንስቲቲዩዌንሲው ሶሻል ቤዙ ማህበራዊ መሰረቱ ተመሳሳይ ነው ያንን በደንብ ባንክሮ ለማወቅ ማህበራዊ መሰረቱን አሜሪካን ሀገር አሁን እስክንድር ነጋ የዛሬ ወር ወይ ምናምን መጥቶ ያደረጋቸውን ስብሰባዎች መመልከት በቂ ነው አዳራሾቹ እንዳለ ሙሉ ነበሩ ይሞሉ ነበር ተመሳሳይ ሰንደቅ በፊት ለግንቦት 7 ኢዜማ እንትን ይሉ የነበሩ እንዳለ ተገልብጠው ወደሱ የሆኑበት ሁኔታ ነው ምንድነው this guy እስክንድር ነጋ ኢትዮጵያን የሚያስባት በተወሰነ አስተሳሰብ በተወሰነ ሃይማኖት ነው ለምሳሌ ቃለ መጠይቅ ሲያደርግ ኢንተርቪው ሲያደርግ ሳይፈራ እንትን ሳይል የሚናገራቸው ንግግሮች አሉ ለምሳሌ ትላንትና የሞጣው መስጊድ ሂደው ያቃጥሉ ሰዎች ቁጭት ነበረባቸው ትክክል ናቸው አይነት በቁጭት ነው አለ በቁጭት ነው ያቃጥሉት የሚል ሪዝኒንግ አመክንዮ ለማምጣት ሞከረ ይሄ አንዳንድ ሰዎች በህግ ያስከሰሰዋል የሚሉ አሉ እኔ በህግ ወደ ማስከሰስ ወደዛ አይደለም ሄደው እኔ የፖለቲካል ዳራውን ነው ማየት መፈልገው ይሄ እንዴት መጣ የሚለው ነው አንድ ሰው ግማሽ የሚሆነው የኢትዮጵያ ህዝብ ሙስሊም በሆነበት ሀገር በድፍረት ናሽናል ቲቪ ላይ በሄራዊ ቲቪ ምን ነው ያው ናሽናል ቲቪ አስራት ቢሆንም እንግዲህ አስራት ቲቪ ከስሙ ጀምሮ ማመልከት ነው ያው ፕሮፌሰር አስራት ወልደየስ አስራት መላው አማራ ህዝብ ድርጅት ከዛ መኢአድ ስለዚህ ኢትዮጵያም ሰሜን ሸዋም ነው ባይ ዘ ዌይ የዘመናዊቷ ኢትዮጵያ ሲባል ሁሉም አማራ ደሞ አይደለም እንደ መስራቾቹ ሸዋ ነው በቃ ላስታም አይደለም በጌምድርም አይደለም ጎጃምም አይደለም ጅማ ላይ ብትሄድ ኢንፍሉዌንስ የፈጠረው ድሬዳዋ ላይ ብትሄድ ኢንፍሉዌንስ ከተማውን እንትን ያደረገው አዋሳ ወደታች ብትሄድ የሸዋ መኳንንት ናቸው ሬዲት አንብበው ኢትዮጵያ ዘመናዊቷ ኢትዮጵያ እቺ 150 ምናምን አመቷ ኢትዮጵያ ታሪኳ ይሄ ነው በቃ ይሄ የሰሜን ሸዋ እንትን ነው የቤጌ ምድርም የጎጃምም የላስታም አይደለም ምንም እንኳን እነዚህ ሰዎች እነዚህ አማሮች ተጨቁነዋል ማለት ነው መንገድ የላቸው ሞጣ ብትሄድ ጎጃም ውስጥ ደብረ ወርቅ ብትሄድ እስከ ቅርብ ጊዜ ድረስ በኩራዝ ነበር ቢኖሩት ስለዚህ አማራ እንደ ህዝብ እንደዚህ ጨቆነ ምንለው አይደለም አማራ እንደሌላው ኢትዮጵያ ህዝብ የተጨቆነ ነው አሁን አማራ ተብሎ ያለው በገምድር ላስታ ጎንደር ምናምን ያለው ስለዚህ እንደ ገዢ መደብ ነው ገዢ መደብ ከሰሜን ሸዋ አንድ የተወሰነ አካባቢ የመጡ ገዢ መደቦችን ነው እኛ የዛ አስተሳሰብን ነው የአድሃሪያን አስተሳሰብ ስንል የነፍጠኛው ስርዓት ስንልም ያ ነው የዘመናዊቷን ኢትዮጵያ የህዝቦችን የተዛባ ግንኙነት የፈጠረውና ያንን ማስተካከል አለብን ተራማጃሎች ብለን ስንል በዛ መልኩ ነው መታየት ያለበት ሁሉ ለዛ ነው ወለዬ ባለፈው እንደነገርኳችሁ የሃይማኖት እኩልነት አረንጓዴ ቢጫ ቀዩ ይቀየር ኮከብ አድርገውበት የሃይማኖት ነጻነት ብለው ሰላማዊ ሰልፍ ወጥተዋል ስለዚህ አማራ ተብሎ ያለው ሶሳይቲ ሁሉም አንድ ነው አረንጓዴ ቢጫ ቀይ ነው እንደማለት አይደለም ማለት ነው ኢቭን ጎንደር ጎጃም ምንም እንኳን እኛ ነን ነፍጠኛን ገዢ ነን ቢሉም ትክክለኛ ዘመናዊ ኢትዮጵያ ግን በእውነተኛው አካሄድ ከሄዳችሁ መጽሐፍት ካነበባችሁ የሸዋ መኳንንት የሰሯት ነው ከአጼ ምኒልክ ጋር አብረው የመጡት የሸዋ መኳንንት እዛ ውስጥም የተወሰኑም ቢሆኑ ሌሎች ብሔሮችም ጉራጌዎችም አሉ ኦሮሞዎችም ነበሩ ግን ስቲል የነፍጠኛ ስርዓት ናቸው ለዘመናዊ ኢትዮጵያ ለብሔሮች ጭቆና ቋንቋዎች አንዳንድ ቋንቋዎች አለማደግ የኢኮኖሚ ዲስፓሪቲ የምንለው የኢኮኖሚ ልዩነት እንደገና መሬት ወደ ሳውዝ ያለውን ጭሰኛ ወደ ላይ ያለውን ደግሞ ዝም ብሎ ባለርስት አድርገው ልዩነት የፈጠሩት እነዚህ ሰዎች ናቸው አሁን የነስክንድር ነጋ እንትን ነገስታቱን ሲያመሰግኑ ካያቸው አዳራሾቻቸው የሚሞቀው በቴዲ አፍሮ ሙዚቃ ነው አይደለ ያጾቹን የሚያመሰግን ሙዚቃ በዛ ነው የሚከፈተው ስለዚህ ያንን ነገር ወደ ሜዳው ለማንጣት ይፈልጋሉ ማለት ነው እንደዛ አይነት የህዝቦች የተዛባ ግንኙነት እንዳለ እየታወቀ እንደዛ አይነት የኢኮኖሚ ዲስፓሪቲ ሳውዙ ተጎርቶ የተወሰነ
ገዢ አካል የሚባሉቱ መሬትን በገፍ ወስደው ሰዎችን ኦልሞስት እንደ ባሪያ አድርገው ምርቶችን ሲወስዱ የነበረ ያን ስርዓት መጥፎ እንደሆነ እየታወቀ ግን ስቲል ያን አክኖሎጂ አያደርጉም። ተመልሶ እንደዛ አይነት ስርዓት ተመልሶ በኢትዮጵያ እንዲነግስ የሚፈልጉ ተመሳሳይ ቋንቋና ተመሳሳይ አይነት ካልቸር በሜንስትሪሙ ሁሌ ነግሶ እንዲቀጥል የሚፈልጉ ናቸው ማለት ነው። እነ እስክንድር ነጋ በዛ ስር ነው በቃ ይሄ አህዳዊ የምንለው ያ ነው። ስለዚህ እስክንድር ነጋ ሙስሊሞች በቁጭት ማነው ክርስቲያኖቹ ሞጣ ላይ በቁጭት ነው እንደዛ ያደረጉት። ቁጭት አለባቸው ብሎ እንትን ነገር አየው ማለት ነው። ያ ሌሎችም ኢትዮጵያ ውስጥ የሚደረጉ ግፎች በሙሉ ሰዎች በቁጭት እንዲበቀሉ የሚያደርግ ነው ማለት ነው። ያ ማለት አገሪቷን ቀውስ ውስጥ የሚያስገባ ይሄ ሊግሊ ይሄ በህግ አይ ቲንክ ሊያስጠይቅ ይችላል። ብዙ ሰዎች ብዙ ምሁራን በህግ ሊያስጠይቅ የሚችል ንግግር ነው ብለው ይስማማሉ። እኔ ወደዛ አልሄድም ግን አትሊስት ቢያንስ ግን እንደ ፖለቲካል ፍልስፍና ግን የእሱ አካሄድ ለሆነ ሃይማኖት የሚያደላና ሰብኮንሺየስሊ በውስጡ እንትን እንዳለበት ያስታውቅበታል ማለት ነው። በቃ በቁጭት ነው ያነደዱት የሆነ ትክክል ነው አይነት እንድምታ ያለው ነው። ስለዚህ ይሄ ሰውዬ ኢትዮጵያን ሙስሊሞች የሃይማኖት ነጻነትን የሚያከብር አይሆንም እሱ የሚደግፈው ፓርቲ ወደ ስልጣን ከመጣ። ይሄን በአጽንኦት ማወቅ አለባችሁ። የኦሮሞ ወጣቶችን ደግሞ አንድ ላይ በመፈረጅ አሸባሪ ብሎ ለዩኤንም ደብዳቤ ሰጠ ነው። ስለዚህ ኦሮሞ ጠልነትም አለው ማለት ነው። ስለዚህ ትልቁን የኢትዮጵያ ብሔር እየጠላ እሱ የሚደግፈው ቡድን ስልጣን ላይ እንዲወጣ መፍቀድ የለብንም። ለምን ኦሮሞን ይጨቁናል ማለት ነው። እሱ ከመጣ ወደ ስልጣን ወይ እሱ የሚደግፈው ከመጣ ኦሮሞን ሊጨቁን ነው ማለት ነው። ቀላል ሎጂክ ነው ይሄን መረዳት። እኛ ደግሞ ማንም የኢትዮጵያ ብሔረሰብ እንዲጨቆን አንፈልግም። አማራም እንዲጨቆን አንፈልግም። ኦሮሞም እንዲጨቆን አንፈልግም። ትግራይም ማንም ሁሉም እኩል እንዲሆን ነው የምንፈልገው። ስለዚህ ይሄን በአጽንኦት መረዳት አለባችሁ። የእስክንድሯ ኢትዮጵያ ለህዝቦች እኩልነት የምትሆን እንደማይሆን ከሰውየው ንግግር መረዳት አስፈላጊ ነው። so this guy ኤክስትሪም ራይት ነው። ኤክስትሪም እንግዲህ በፖለቲካ ፍልስፍና ሌፍት ምንለው አለ ይቅርታ ግራ ማለት ነው። ቀኝ ምንለው አለ። እሱ ኤክስትሪም ራይት ነው። በጣም ወደ ዋልታ ረገጥ ወደ ጽንፍ ነው በቀኝ በኩል በቃ የሆነ አንድ ሃይማኖት ብሔር ካልቸር የሆነ አንድ የዛን ኢንተረስት የመጠበቅ ነገር ነው። ከዛው ራይት ደግሞ በዛው ራይት ሆኖ ደግሞ በዛው ቀኝ ላይ ሆኖ ደግሞ ኤለርብል ትንሽ ደግሞ ወደ መሃል የሆነ አለ። ትንሽ ያው ስቲል ራይት ነው ወደ መሃል ራይት ቱ ሴንተር ይሄ እነ ኢዜማ የምንላቸው ማለት ነው። ስቲል አረንጓዴ ቢጫ ቀኝ ነው። ስቲል አንድ አይነት እንትን ነው። አንድ አይነት ቋንቋ ክልልነትን ፌደራል ስትራክቸርን የሚደግፈው አይደሉ። በዛው እንትን ነው። ግን እስቲ ትንሽ ደግሞ አንዳንድ ነገር እስቲ እናንሳ። ለምንድነው አብን የአማራ ብሔራዊ ንቅናቄ ወይም ሌሎች የአማራ ልሂቃን በአንድ ጊዜ አሁን እንዳለ ሰሜን አሜሪካ እንዳለ በሰልፍ ነበር አይደለ? ቦታ ጠቦ ለእስክንድር ነጋ እንትን ጊዜ በፊት ግን የኢዜማ ደጋፊዎች ነበሩ እነሱ በሙሉ። ለምንድነው በአንድ የተገልብጠው ወደ እስክንድር የሄዱት? ፕሮፓጋንዳው ምን ላይ ነበር ያነጣጠረው? እስቲ እሱን እስቲ ሪቫይዝ እናድርገው። እስቲ እንየው እስቲ። ግንቦት ሰባት በኤዲቶሪያሉ ምን አለ? አሁን ሁሌ የምትመላለስ ኤዲቶሪያል እንትን ነበርች የወጣች ነበርች። ምን አለ ግንቦት ሰባት የሆነ ጊዜ ለዘመናት ይገዙ የነበሩ የምን አለ የአማራና የትግራይ ልሂቃን የኢትዮጵያ ሕዝብ ፍላጎት እስከሆነ ድረስ ለአኝዋኩም ለኦሮሞም ስልጣን የማይለቁበት ምንም ምክንያት የለም ማለት ግንቦት ሰባት ነው ያለው። መልሼ ደግመዋለሁ። የኢትዮጵያ ሕዝብ ፍላጎት እስከሆነ ድረስ ለዘመናት ይገዙ የነበሩ የአማራና የትግራይ ልሂቃን ለአኝዋኩም ለኦሮሞም ለጉራጌውም ለሌላውም በዲሞክራሲያዊ ምርጫ ስልጣን የማይለቁበት ምክንያት አይኖርም የኢትዮጵያ ሕዝብ ፍላጎት እስከሆነ ድረስ። what is wrong with this? ምንድነው ችግሩ? ይሄ አረፍተ ነገር ለአማራ ልሂቃን ተቀባይነት የለው።
በጣም በሚገርም ሁኔታ ይሄ ነው በቃ። ይሄ አረፍተ ነገር ለአማራ ልሂቃን እንዴት ነው የሚተረጎመው? የብርሃኑ ነጋና ግንቦት ሰባት የመጡት የስልጣንን ሁለተኛ የሰሜን ሰዎች እንዳያገኙና ሁሉ ጊዜ የሳውዝ ይሄ ኦሮሞ ወይ ጉራጌ ወይ አኩ ምናምን ሁሌ እነሱ እንዲያገኙ ሴራ ሰርተው በቃ በፖለቲካ ሰነድ እንደዛ ነው የመጡት ብለው ደምድመዋል የአማራ ልሂቃን። በዛም ብዙ ፕሮፓጋንዳ ሰርተው ነው እንዳለ ይሄን የግንቦት ሰባት ደጋፊ ወደ እስክንድር ነጋ ወደ አብን ምናምን የቀየሩት ማለት ነው። ይሄ አረፍተ ነገር ግን ችግሩ ምንድነው? ይሄን በደንብ መነጋገር አለብን። በዲሞክራሲ እስከሆነ ድረስ አለ የኢትዮጵያ ሕዝብ ፍላጎት እንግዲህ ኢትዮጵያ ማለት ሁሉም ነው አይደለ? ከላይ ከጫፍ ከአዲግራት እስከ ሞያሌ ድረስ ነው አይደል ኢትዮጵያ። ስለዚህ ሁሉም በምርጫ ካርድ የኢትዮጵያ ሕዝብ ፍላጎት እስከሆነ ድረስ ኦባንግ ሜቶ ለምሳሌ አኝዋክ ነው ኦባንግ ሜቶ የኢትዮጵያ መሪ ቢሆን ችግሩ ምንድነው? መሆንም አለበት የኢትዮጵያ ሕዝብ ፍላጎት እስከሆነ ድረስ አለ የብርሃኑ ነጋው ግንቦት ሰባት። what is wrong with this? ምንድነው ችግሩ? በዲሞክራሲያዊ መንገድ እኮ እየተባለ ነው። ይሄን አይፈልጉትም። እስክንድር ነጋ ይሄን አይፈልግም። አብን ይሄን አይፈልግም። ይሄ የምታየው በቃ አረንጓዴ ቢጫ ቀይ አውለብላቢው ግንቦት ብርሃኑ ነጋን ምንድነው በመትረየስ መታለው ያለው ባህር ዳር ተሰልፎ እዚህ ፌስቡክ ላይ የሚያጨናንቃችሁ የአማራ ሊቅ ነኝ የሚለው በቃ ንስር ነኝ ምናምን የሚለው አማራ ንቃ፣ አማራ ተነሳ፣ አማራ ተገለባበጥ ምናምን እንደዛ አይነት ነገር የሚለው ይሄን ነው የሚተርከው። በቃ ከእንደዚህ አይነት ልሂቃን ጋር እንዴት ትግባባለህ? ስለዚህ በዲሞክራሲ ማያምኑም ማለት ነው። ወይ ደግሞ ስልጣን ወደዚህ ወደ ኦሮሞ አሁን ለምሳሌ ይላሉ ኦሮሞ ማስተዳደር አይችልም ይላሉ። this guys ይላሉ ኦሮሞ ማስተዳደር አይችልም፣ ኦሮሞ መምራት አይችልም ይላሉ። በግልጽ with audacity በድፍረት ይላሉ። ጉራጌማ ዛም ቢደርስማ ምን እንግዲህ ኦሬዲ ሌባ ይሉናል፣ እየሰረቁ ሌባ ይሉናል፣ ኩል ይሉናል ስራ ስለወደድ this guys። ለዛ ነው አሁን በተለይ ጉራጌ ህብረተሰብ በደንብ መረዳት አለበት። በቃ ይሄን ነገር በተለይ አሁን ችግሩ ምንድነው መሰላችሁ? በተለይ ክርስቲያኑ ክፍል ጉራጌው አሁን በየቤተ ክርስቲያኑ አረንጓዴ ቢጫ ቀይ አለ፣ አብሮ መቅደስ መሰዊያው ጋር አለ፣ ከእምነቱ ጋር አያይዞታል። ይሄን የተወሰነ አስተሳሰብ ከሃይማኖት ጋር አያያዘው። በቃ እንዴት አድርገህ ትነጥልበታል? በጣም ከባድ ሆነ። እየነገርኩ ግን ያለው ራሱ ማዕህድ ብሎ የመጣው ነው። መኢአድ ሆነ በአንድ ጀንበር ሳይፈራ መላ ኢትዮጵያ ነኝ አለ። ከፋውን ሳያናገር ጅማ ያለውን ሰው ሳያናገር ወላይታውን ሲዳማውን ሳያማክር የመላው አማራ ህዝብ ድርጅት የፕሮፌሰር አስራቱ ድርጅት በአንድ ጀንበር በአንድ ጉዝነ ናይት በጠዋት ተነስተው የመላው ኢትዮጵያ አንድ ድርጅት ነኝ አለ። እኔ ነኝ አለ፣ ኢትዮጵያ ነኝ አለ። አማራው መላው አማራ ህዝብ አማራን ራሱ ሰሜን ሸዋ ነው ከሆነ ክፍል ነው። እንደዚህ ጉዛት ኦዳሲቲ ያ መኢአድ ሆነ መኢአድ ቅንጅት ሆነ ቅንጅት ግንቦት ሰባት ሆነ ግንቦት ሰባት ኢዜማ ሆነ ተኪቱ ዘባንክ ይሄ ነው በቃ ሃይራርኪው ይሄ ነው የሆነው። እሱን ይዤ ልክረም እያልክ ነው፣ እሱን ብቻ ልሁን እያልክ ነው። የጉራጌ ክርስቲያን አዲስ አበባ ከተማ ያለ እኛ ኢትዮጵያን በተወሰነ አካባቢ በተወሰነ ስለነበረ መቅረጽ አንፈልግም፣ በተወሰነ እንትን መቅረጽ አንፈልግም። ኢትዮጵያ የሁሉ እናት ብለን ነው የምናስበው። ስለዚህ እንትን እንዳንል ይሄ ነው የሆነው እና ይሄ አንዱ ይሄ ነው። ኖርዝ ወደ ሳውዝ በኢትዮጵያ ህዝብ ፍላጎት ስልጣን ሽግግር ቢደረግ ጥሩ ነገር ነው አለ ግንቦት ሰባት። በዚህ ወረዱበት በፕሮፓጋንዳ ግንቦት ሰባት ዜሮ ሆነ በድጋፍ ግን እንደ በመርህ ደረጃ በሐሳቡ ግን ዲሞክራሲያዊ ሐሳብ ነው። የኢትዮጵያ ህዝብ ፍላጎት እስከሆነ ድረስ ኦባንግ ሜቶ ይመረጥ ነው ያለው። በቃ እንደዚህ ሲምፕሊፋይ ስታደርጉት ይሄ ነው። there is no wrong። ይሄ ምንም ይሄ ስህተት ሊሆን አይችልም። እነሱ ስህተት ነው አሉ። ይሄ አማራነት ትግሬ ላይ በተለይ አማራ ላይ አማራ ወደ ስልጣኑ እንዳይመጣ የተሰረበ ሴራ ነው አሉ። በቃ በፕሮፓጋንዳ አሁን እዚህ ሀገር ያለውም ሰው እንዳለ ወደ እስክንድር ወደ አብን ምናምን ተቀየረ። ይሄ ይሄ ነው አንደኛው ይሄ ነው። ሁለተኛው ሌላ ደግሞ እዛው የግንቦት ሰባት እንትናቸው ላይ የምክር ቤት አባልነት ለካውንስሉ ለመወዳደር አሉ። ለመወዳደር ከአማርኛ በተጨማሪ ሌላ ቋንቋ የሚያውቅ ቢሆን ይመረጣል አሉ። ተጨማሪ የኢትዮጵያ ቋንቋ እቺን ያዙና አማራን ለማግለል የተደረገ ነው ተባለ። ከአማርኛ በተጨማሪ ሌላ ቋንቋ ቢኖር ጥሩ ነው ከተባለ that's a good thing። ብዙዎቹ አማርኛ ብቻ የሚናገሩ ስለሆኑ ሌሎች ነገሮች አማርኛም ኦሮምኛ ለምሳሌ ወይ አማርኛና ከፊኛ ወይ ደግሞ አማርኛና ሲዳምኛ የሚችል
እዛ ጋር ቢሆን ኢትዮጵያን ለመምሰል ስለተፈለገ ነው። እንግዲህ ኢትዮጵያ ካላችሁ እንደዛ ነው። አንድ ቋንቋ ብቻ ለምን ይሆናል ነው። ይሄን ሲሉ እቺንም በቃ አማራን መርጦ ለመምታት ያደረገው ነው ብርሃኑ ነጋ ያደረጉት ናቸው ሌሎቹ ኤፍሬም አዴቦ ምናምን ብለው በዛ ተነሱባቸው። ይሄም አንድ እንግዲህ መልቲሊንጓሊዝም ይሄ ቋንቋ የቋንቋን ብዝሃነት ለማበረታታት ያደረገው ጥረት ነበር ግንቦት ሰባት። ሌላ ወደ ሌላ ልተረጉመው አትችልም። ይሄንን እንዴት አድርገ ተጨማሪ ቋንቋ ቢሆን ጥሩ ነው አለ። ያ ማለት ብቻ አሁን ሌላ ቋንቋ ያላቸው አሉ እስካሁን ድረስ ብዙዎቹ እንደዛ ናቸው። ግን ተጨማሪ ቢኖር ተጨማሪ ቋንቋ የሚችል በጣም ይበረታታል አሉ። ጥሩ ነገር ነው። this is a good thing። ያን አልወደዱ። ይሄ ማለት ምን ማለት ነው? ሁሌ አንድ ቋንቋ እንዲሆን ይፈልጋሉ ማለት ነው። ሲገለይ ገባችሁ? ሁሌ አንድ ቋንቋ ሁሌ እንዴት ይሆናል እንዴ? የቋንቋ ብዝሃነት ያለባት ትልቅ ሀገር ሁሌ በአንድ ቋንቋ እንዴት? ለምን? ስለዚህ አንድ ቋንቋ አንድ ሃይማኖት ደግሞ በጭቆባን ነው በምንድን ነው እስክንድር ትላል በቁጭት ነው በቃ። ስለዚህ ራይት ትክክል ናቸው። በቁጭት ነው በቃ። ሌላ ቦታ የሆነ ነገር ስለሆነ አቃጠሉ መስጊድ በቁጭት ነው ራይት አይነት ነገር። አንድ ሃይማኖት ማለት ይሄ ነው እንግዲህ። አንድ ቋንቋ አሁን እንደነገርኳችሁ ለምን እንደዛ ብላችሁ መልቲሊንጓል የሚችል ሰው እናስገባ ለምን ትላላችሁ ብለው ፕሮፓጋንዳ። ይሄ እኮ ሌላ እኮ አይደለም። የግድ እኮ በፖለቲካ ሰነድ እኮ አንድ ሃይማኖት አንድ ቋንቋ ብሎ እኮ አይመጣም እኮ። እንደዚህ በግልጽ እኮ ኮንስፒሽየስሊ እንደዚህ አፍጥጦ እንዲህ ነው ብሎ እኮ አይመጣም። በእንደዚህ አይነት ሁኔታ ነው የምታውቀው። ዋናው ደግሞ ሀገር የሚመራው ሊቃን ነው። ሊቃኑን ስትከራከር በቃ they are hell bent እንደዚህ ሆነው ነው የሚነግሩ። በቃ ይሄው ነው አስተሳሰባቸው ነው። አንዳንዶቹ በግልጽ ነው ኢትዮጵያን ከአማራ ውጪ መምራት የለበትም ይለዋል። ብዙ ትከራከራል። እኛ አማራ ነው እንዳለ ህዝባችን ነው። ግን አንድ ብሔር ብቻ ሁሌ ይምራ አንልም። ለምን እንደዛ እዚህ ሀገር ነጭ ብቻ ይምራ ብትል ነጩ ራሱ ይስቅባል። ነጭ ብቻ ይምራ ብትል 90% ነጭ ባለበት ሀገር ይስቅባል፣ በጣም ያፍርባል፣ ያዝንባል። እንደዚህ አይነት አስተሳሰብ ለኢትዮጵያ አይበጅም ነው። እነ እስክንድር ነጋ የሚከተሉት አብዛኞቹ የዚህ ትርክት የዚህ አመለካከት ተጠቂ ናቸው። ለመቀየርም ኢቮልቭ ለማድረግም አይፈልጉም። የሆነ ካፈርኩ አይመለሰኝ አይነት ካፈርኩ አይመለሰኝ ለመቀየር እንኳን ይሄ ስህተት ነው ለሀገር አይጠቅምም ብለው ለመመለስ እንኳን ጥረት ሲያደርጉ አታይም። በቃ ግግም ነው የሚሉት ግግም። ስለዚህ ይሄ እስክንድር ነጋ እንግዲህ ራሱን የሆነ 5000 6000 7000 ሊሆን ይችላል እንደዛ አይነት ሰው ሰበሰበና አዲስ አበባ ውስጥ የአዲስ አበባ ነኝ አለ። በቃ ዋና ባላደራ ነኝ አለ። ይሄ የባላደራነት ስነ ልቦና ራሱ ይሄ የባላደራነት ስነ ልቦና እኔ ነኝ ባላደራ የሚል ስነ ልቦና አመጣጥ አለው። ታሪካዊ ዳራ አለው እሱ ራሱ። ስዩም እግዚአብሔር የእግዚአብሔር ስዩም ነኝ ሲል አፄ ኃይለ ሥላሴ ከይሁዳ ነገድ ነኝ አለ። ከይሁዳ ነገድ ነኝ አለ። አሁን እስራኤል 12 ነገዶች አሉት። እስራኤል ያዕቆብ የሚባለው የይስሐቅ ልጅ 12 ነገዶች አሉ። ከ12ቱ ሌዋውያኑ ሌዊ ለክህነት ነው ያጨው ካህን ይሁን አለ ሌዊን። ይሁዳን ደግሞ ለንግስና አለ። ሁሌ ከይሁዳ ንግስና አይወርድም አለ። ቃሉ ነው መጽሐፍ ቅዱስ ላይ ያለ ነው እስራኤል። ስለዚህ ከይሁዳ ንግስና አይወርድም። ኢማጂን። ስለዚህ ስዩም እግዚአብሔር ነው የሾመኝ የሚለውን ነገር ይሄ ሌጂቲሜሲ ቅቡልነቱን ከእግዚአብሔር ጋር ከመለኮት ጋር ለማያያዝ ዲስ ጋይስ ጥቁር የሆኑ ቆዳቸው ብራውን የሆኑ ሰዎች ተነሱና ይሁዳንን አሉ፣ አይሁድነን አሉ፣ ዘመነገደ ይሁዳ አሉ፣ ሰለሞናዊ ነኝ አሉ። ስለዚህ ሁልጊዜ የዛች ሀገር ሌጂቲሜት ቅቡል ይሆን ባላደራ እኛ ነን አሉ። ከኛ ውጪ ያን ቦታ ንግስና በተአምር ማንም ሊማር አይችልም አሉ። ተማማሉ፣ ወሰኑ። ያ ችግር እስካሁን ድረስ ይሄው በየቦታው ሂደን በየቦታው መከራ የሚያሳየን ያ ችግር ነው። በቃ ሊቀበሉ አይፈልጉም። ሌላ ሰው ዛጋ ፓወር ስትራክቸሩን ሆኖ ኢትዮጵያን በሆነ አስተሳሰብ ኢትዮጵያ በዚህ በኩል ብትሄድ ይሻላል ብሎ የፖለቲካ ትርክት አምጥቶ ለመሞከር ቢሞክር ወይ ፕሮፓጋንዳ ያመጡበታል፣ የሆነች ስህተት እየነቀሱ ወይ የውሸት ነገር እየሰሩ ቅቡልነት እንዲያጣ ያደርጋሉ። ህወሓት ላይም የሆነው ያ ነው። ያው የተለያየ ብዙ ችግሮች ቢኖርበትም ግን ህወሓትን እንደ ህዝብ ሁሉ በጣም የሚያሳዝን ነገሮች በቃ ሲናገሩ ስናይ ነበር። እዚህ ጋር መጥቀስ የማያስፈልጉ ነገሮች
አሁንም ኦሮሞ መምራት አይችልም ብለው በድፍረት with audacity የሚናገሩ ሰዎች ናቸው። በድፍረት ስለዚህ ከዛ ነው የሚመጣው ስዩም እግዚአብሔር ነኝ፣ እግዚአብሔር የሾመኝ ነኝ፣ መለኮታዊ ነው ስልጣኔ። መለኮታዊ ከሆነ ደግሞ ስልጣኔ ምድራዊ ኃይል ማንኛውም ምድራዊ ኃይል እንትን ሊለኝ አይችልም ነው የሚሉት። ወደ ነፍጥ ሁሉ ይሄዳሉ። ራስን በራስ ወደ ማጥፋት ወደ መገዳደል ሁሉ የሚሄዱት ለዛ ነው። ወደ መገዳደል መጥፎ ስነ ልቦና ነው የምንለው ለዛ ነው። ወደ መገዳደል ይሄዳሉ። ከባድ እንትን ነው። ስለዚህ ኢትዮጵያ በተቻለ መጠን ይሄን ነገር ማስተማር መቻል አለበት። በጣም ውይይት ያስፈልጋል። ይሄ ተቀባይነት አለመኖሩ ብቻ ሳይሆን እንዲህ አይነት አስተሳሰብ ያችን ሀገር ወደ ገደል ወደ እርስ በርስ ጦርነት ወደ መጥፎ ነገር የሚወስድ ነው። በቃ እኔ ብቻ ነኝ ባላደራ ለዛ ሀገር የሚል አስተሳሰብ ነው። የዛ ስለንቦና ምንጩ ያ ነው። ሰለሞናዊ ነኝ ያሉ፣ አይሁድ ነኝ ያሉ፣ ጥቁር የሆኑ ሰዎች፣ ብራውን የሆኑ ሰዎች፣ ነጭ ያልሆኑ ሰዎች፣ የሚገርም አፍሪካዊ የሆኑ ሰዎች ኤዥያዊ ነኝ ያሉ፣ እስራኤላዊ ነኝ ያሉ፣ አይሁድ ነኝ ያሉ። መንስኤው ያ ነው አንድ። ስለዚህ ያ ስለንቦና ከተማ አካባቢም ጠንክሮ ወጥቶ በደንብ አድርጎ መሰረት ስለያዘ በተለይ አዲስ አበባ አካባቢ በጣም የጠነከረ መሰረት ስላለው ኢትዮጵያነትን ከቋንቋ ጋር ሁሉ ያያይዛል። ከአንድ ቋንቋ ጋር አሁን የዚሁ የባልደራስ ምክትል ነው ምናምን የነበረች ሴትዮ አንድ ጊዜ የሆኑ ሰዎች መጥተዋል። ምናልባት ከሱሉልታ ከገላን ወይ ደግሞ ከዚህ ከቱሉ ቦሎ ሊሆን ይችላል የመጡ ኢትዮጵያውያን ናቸው። በደንብ አማርኛ ላይ ይችላል ይችላል፣ ኦሮምኛ ሊሆን ይችላል ቋንቋቸው። አማርኛ እንኳን አይችሉም ማለች። በመገረም አማርኛ እንኳን አይችሉም ማለች። አማርኛ ካልቻሉ ኢትዮጵያዊ አይደሉም የሚል እንደምታ ያለው ኦዳሲቲ በድፍረት ነው የሚናገሩት። ማለት ሲያወሩ ሲናገሩ ሼም የለም ማለት ቢኮዝ ውስጣቸው 100% እርግጠኛ በቃ ናቸው በዚህ ነገር። ምንም ልታሳመናቸው እንዳትችል ሆኖ ነው ልባቸው የደደረው። በጣም አስቸጋሪ የሚያደርገው ያ ነው። አማርኛ እንኳን አይችሉም። የኢትዮጵያ ብሔራዊ ቋንቋ አማርኛ የብሔራዊ ቋንቋን ሳይናገሩ አለች። ብሔራዊ ቋንቋችን አማርኛ አይደለም። የኢትዮጵያ ብሔራዊ ቋንቋ የለንም በአሁኑ ሰዓት። የስራ ቋንቋ ነው ያለን። ይሄን እንኳን አያውቁ። የኢትዮጵያ ብሔራዊ ቋንቋ የለም። የስራ ቋንቋ አማርኛ ነው ኦፍ ኮርስ ፌደራል ላንጉዌጅ፣ ሌሎችም ይመጣሉ። ብሔራዊ ቋንቋ ግን የለንም። አንድ የሆነ ብሔር አይደለንም እኛ። ህብረ ብሔራውያን ነን። እንደዛ ብላ ስትናገር ነበር አዲስ አበባ ውስጥ መተው የሆነ ነገር እንትን ካሉ ቋንቋ ማይችሉ ከየት እንደመጡ ማይታወቁ ምናምን አሉ። በገዛ ሀገራቸው these strangers in their own land በገዛ ምድራቸው እነዚህ ሰዎች አልበው ጠረጴዛው ላይ የሚያቀርቡት ወተት እነዚህ ሰዎች የሚያልቡት ወተት ነው። አገራቸው አይደለም። አማርኛ እንኳን አይችሉም የተባሉት ሰዎች ናቸው። የምትበላው ዳቦ ጠረጴዛው ላይ ቀርቦ የምትበላው ዳቦ እነዚህ ሰዎች ያሉ የጨፈሩ ኦሮምኛ ያመረቱት ስንዴ እሱ ተፈጭቶ የጋገረችው ዳቦ ነው። እነዚህ ሰዎች ከላም ላይ ያለቡት ወተት ነው ለልጇ የምትሰጠው፣ ራሷ የምትጠጣው ወተት። ዩሲ ለዛ ነው ህዝቦች ብሶት አለባቸው ስንል ከዚህ ነው። ገብታችኋል? አዲስ አበባ ደግሞ እንደ ከተማ በጣም ሆስታይል ነው። በተለይ እዛ አካባቢ ላለው ጭቁኑ ኦሮሞ ህዝብ ሆስታይል ነው። ካያችሁ በጣም ገፊ ነው አይደለ? መገላመጥ ነው። ኦሮምኛ ካወራ አዲስ አበባ ውስጥ ትገላመጣለህ። እንደዚህ ምናምን ነው። ይሄ መልካም አይደለም፣ ተገቢ አይደለም፣ መቆም አለበት። ምን ነው ለዛ ነው ሌሎችም ቋንቋዎች ከመጡ በመፍራት በፎቢያ በመጠቋቋም ምናምን ነው። ይሄ ምንጩ ያ ነው። ስለዚህ የሆነ ነገር ስታብሊሽድ የሆነ ኦሬዲ የተቋቋመ የነበረ የዘለቀ ቋንቋም ይሁን አስተሳሰብም ይሁን ምናምን ሁሌ ሊንጓ ፍራንካ ወይ ደግሞ ዋናው እንትን ሆኖ ሁሌ እንዲቀጥል የመፈለግ ነው። ሌሎችን ለማስተናገድ ፍላጎት ማጣት ነው። ሌሎችን ወደዛ ለማምጣት አለመፈለግ ነው። ያ ደግሞ ልዩነትን ብቻ ነው የሚያሰፋው። ያ ደግሞ አይ ይሄ ሰውዬ አይቀበለኝም አይወደኝም የሚል እንትን ውስጥ ቁርሾ ውስጥ ብቻ ነው የሚከተው። ህዝቦችን የሚገፋ ነው። አግላይ ነው ምንለው ለዛ ነው። አግላይ ነው። ኤክስክሉዲንግ ማርጂናላይዚንግ ነው። ገፊ ነው ይሄ አስተሳሰብ። ህዝቦች አይደለም 50 ምናምን 70 60 80% የሚሆን ገጠር የተለያየ ዳያሌክት ያለው የተለያየ ቋንቋ ያለው ኢትዮጵያ ህዝብ ስቲል ገጠር ያለውን ገፍታ አይደለም በጣም ኢንሲግኒፊካንት ነው ብያለሁ። ከተማ ያለው ጥቂት ሰው ነው እንኳን አይደለም ሌላውን ገፍታ እንደዚህ እንደ አሜሪካ በሰለጠኑ ሀገሮች ያለው እንኳን ብዙ ነገር እንትን ያለው እንኳን ሌላን ኢሚግራንቱን ስደተኛ ሆነ ስትሄድ እንኳን ሊገፋ አይፈልግም።
አገርን እንኳን ባልሆነበት ቦታ አክብሮ ቋንቋን አክብሮ ሁኔታን አክብሮ ቀስ ብሎ ነው በጣም እንትን ብሎ ነው ሴንሲቲቭ ነገር ነው ይሄ አገሩ ላይ ግን their own land እሱ የሚያልበውን ወተት እየጠጣ እሱ የሚሰራውን ስንዴ ዳቦ እየጋገር ሌላም ነገር እያደረግ ያን ህብረተሰብ ያንን ህዝብ ምትገፋበት ኤክስክሉድ ምታደርገው ማርጂናላይዝ ምታደርግበት በባህልም በካልቸርም በሶሻል ኢኮኖሚክ በዚህ በኢኮኖሚም እየገፋ ወደ ዳር ምትሄድበት አካሄድ ያችን ሀገር ዘላቂ ሰላም አይሰጣትም በቃ ይሄ ነው እኮ ልዩነቱ ይሄ ነው በቃ ፌደራሊስት ተራማጅ ኃይሎች ያንን ጭቁን ወደ መሃል ለማምጣትና ከተማ አርባናይዝ ያደረጉት ራሱን ሆኖ በኮንፊደንስ አገሩን እንዲገነባ ይፈልጋሉ ያኛው ደግሞ አህዳዊ ደግሞ ተመሳሳይ ነገር እያለ የዚህ ቋንቋውን መብቱን ሳይከብር በማንነቱ እንዲሸማቀቅ እየፈለገ በአንድ ቋንቋ በአንድ ድቤ በዚህ በኤፍኤም በኢሳት ተመሳሳይ በመጽሐፍቶቻቸው አንድ ነገር ብቻ ወስዶ ስቲል የነበረውን ቁርሾ እንደውም የባሰ ያባባሱ ለመሄድ ነው የሚፈልጉት አህዳውያን ወይ ደግሞ አድሃሪያን ምናምን እንላቸው በቃ በሁለት ኃይሎች መካከል ነው ልዩነቱ ለማመንም አይፈልጉም ችግራቸውን እንደዚህ ፍጥጥ ብሎ ያለም ተቀብለው ይሄ ነገር እኮ ስህተት ነው እውነት ነው ይሄ ልክ አይደለም እስቲ እናስተካክል መላ እንፈልግ ለማለት ለድርድር እንኳን ሊመጡ ፈቃደኞች አይሆን ወደ ስድብ ራስን በራስ ወደ ማጥፋት ወደ መገዳደል ወደዚህ ወደ ማስፈራራት እንደዛ ነገር ውስጥ ነው የሚሄደው በጣም የሚያሳዝነው ያ ነው ስለዚህ እስክንድር ነጋ ከእንደዚህ አይነት እንትን ጋር ነው በግልጽ ብዙ ሬዲዮ ቪዲዮዎች ይዘንበታል እንደዚህ አይነት አመለካከት ያለው በቃ ያረንጓዴ ቢጫ ቀዩ ከእንደዛ አይነት ሰው አሁን የነሱ ፊት አውራሪ ያደርጉት እሱን እስልምናን አይወድም ኦሮሞን በጣም ይጠላል ሌሎችንም ብሔረሰቦች ያው አሰርቲቭ ስላልሆኑ ነው ሌሎቹ አሁን ጉራጌ እስክንድር ነጋ ጋር የሚደበቁ አሉ ክርስቲያኖች እሱ ጋር ቢሸጎጡ ግን በስነ ስርዓት ጉራጌ አሰርቲቭ ነው ወደ ፓወሩ ቢመጣ ምናምን ድብና አርጎ ጉራጌን አሸባሪ ለማለት ወደ ኋላ ማይል ሰው ነው ወደ ኋላ አይልም ትላንት ራሱ አይታችሁት ከሆነ ኢንተርቪው ላይ ቶሎ ብሎ እንዴት ተነጋግረን ያው አሸባሪ እንላቸዋለን ደግሞ በድፍረት ነው ዊዝ ኦዳሲቲ አሸባሪ የምትለዋል የሆነ ሲአይኤ ነው የሚመስለው ሰውየው የአሜሪካን የዚህ ዋናው ስቴት ዲፓርትመንት ያለ ቶፕ ቺፍ ሰውዬ ነው የሚመስለው ሲያወራ በኮንፊደንስ እዚህ ያሉ ሰዎች ብዙ ነገር ኒውክሌር አላቸው ገንዘብ አላቸው ምናምን በድፍረት ኢራንን አሸባሪ እንላለን ወይ ደግሞ ምንድነው ሂዝቦላን የሊባኖሱን ነገ ተነስተን በስብሰባ አሸባሪ እንበል ቢሉ የሆነ እውነት አላቸው የሆነ አቅም አላቸው ትላለ እስክንድር ነጋ ስነንቦናው የፈጠረለት ፓወር ነው ሌላ አቅም ኑሮት ሳይሆን የተገነባው ስነንቦና በዛች ሀገር የኛ ነው የሚል ኮንፊደንስ ቱማች የሆነ በጣም የበዛ ኮንፊደንስ ስለሰጠው በድፍረት አሸባሪ እንላለን ቀይሮን አሸባሪ እንለዋለን ትናንት ደግሞ እስልምና ዋሃብያ ምና የሆነ ነገሮች እስላሞች የሆነ ብቻ አይደለ መጅሊስ ምናምን አለና አሸባሪ እንላለን አለ ማለት በድፍረት ነው የሚናገረው በድፍረት በቃ ይሄን ድፍረት ዝም ብሎ አልመጣም እንዳልኳችሁ ለዘመናት ስታብሊሽድ ሆኖ የዘለቀ ከባድ የሆነ የደደራ አስተሳሰብ ስላለ ነው እሱን ቻሌንጅ እና ጉራጌም በደንብ አሰርቲቭ ሆኖ ከሱ ስር ሆናችሁ ለምን ህዝቦችን እየበደላችሁ የራስን ወገን እየበደልክ ነው ጉራጌ ክርስቲያን ነኝ ብለ ከእስክንድር ነጋ ስር እንትን የምትለው እየነገርኩ ሙስሊም የሆነን ወንድምን እየገፋ ሆኖ የራስን ወገን ትልቁን የኦሮሞ ህዝብ እየገፋ ነው እንደዛ ሆነ እንዴት ኦሮሚያ ውስጥ መኖር ትፈልጋለህ እንደዛ ሆነ ኢትዮጵያን ገነባለሁ ማለት ትፈልጋለህ ከማይሆን ትርክት ውስጥ ነው ያለው ከአግላይ ከጨቋኝ የህዝቦችን እኩልነት ከማያምን ፍትሃዊነት ከማያምን የሃይማኖትን ነጻነት ከማያከብር ሰው ጋር ነው ያልኩ ነው ተመልከተው ማለት ነው ቪዲዮዎቹን የሚያደርገው ነገር ከሱ ስር ነው ያለው የሱን ፕሮፋይል አርገና ያለው የሱን ሰንደቅ ይዘና ያለው የሱ ስብሰባዎች ላይ እየተካፈልክ ነው ማለት ነው ራስን መርምር የራስ ወገንን ከግማሽ በላይ የሚሆነውን በእስልምና የሚያምን ራሱ የጉራጌን ወገንን እየገፋ ነው ያለው ካሞን እስክንድር ነጋ እንደዛ ሆኖ ኢዜማም ትንሽ ነው ሩብ ጉዳይ ነገር ናት ወደ ታች ትንሽ ወደዚህ ወደ ሴንተር ልምጣ ትላለች እንጂ ስቲል በዛው አህዳዊ ናት ግን በጣም ጽንፍ ራይት አይደለችም ኢዜማ ትንሽ ወደዚህ ናት ወደ ሌፍት ትመጣለች ትንሽ በጣም ወደ ራይት ቱማች ወደ ራይት አይደለችም ወደዚህ ትመጣለች ለምን ስቲል ዘ ሴም ነው የህዝቦችን በቋንቋ መጠቀም ፌደራላዊ ስትራክቸርን ብዙ ነገርን የሚያከብር በዛ እንትን ያለ አይደለም ኢዜማ የምትለው አብዛኞቹ እንዳልኩ ከመኢአድ ጋር ነው መኢአድ ማን ነው ማህድ የነበረው መኢአድ ሆነ አይደለም ከዛ ቅንጅት ሆነ ከዛ ግንቦት ሰባት ሆነ ያው እዛ ያሉ ሰዎች ናቸው
ብርሃኑ ነጋን ማየት የለብም። ሌላው ኢቭን ብርሃኑ ነጋም ከኢህአፓ ጋር ተያይዞ የሚያውቃት ኢትዮጵያ ያደገባት በአይምሮ የተሳለችው ኢትዮጵያ የአድሃሪዎቹ ኢትዮጵያ ናት። በቃ አዲስቷ ኢትዮጵያ ተራማጃ ኢትዮጵያ ለህዝቦች ነጻነትን የምታከብረው ኢትዮጵያ እንደ ብርሃኑ አይነት ነጋ አይነት ሰው ቦታ የላትም። እየነገርኩ ነው። ፋክቱ ያ ነው። still this guy እንደ እስክንድር ነጋ ጽንፍ እንኳን ባይሄድ ቃላቶቹን ቢጠነቀቅም አስተምህሮቱ፣ አመለካከቱ፣ ፍልስፍናው ተቀራራቢ ነው። ራይት ነው። በጣም ራይት ዊንግ ነው። ከተማ ጋር ያለ አይነት እንትን ነው። በስነ ልቦና ሌሎችን ፎቢያ ያለበት ነው። ሌሎችን የመፍራት እንትን ያለበት ነው። እንደዛ አይነት ነው። አንዳንድ እንደውም የተጻፉና የተገኙበት ነገሮች እንዳሉ ሰምተናል። የተወሰነ ህብረተሰብን መፍራትና ለነሱ ብየነ ትግል ውስጥ የገባው እስከ ማለት የደረሰ ሰው ነው ብርሃኑ ነጋ። ጉራጌ እንደዛ አይነት አይደለም። እንደ ህዝብ እኛ እንደዛ አይደለም። እኛ ከማንም ህዝብ ጋር ችግር የለብን። እኛ ከሁሉም ህዝብ ጋር በፍቅር በኩልነት ኢትዮጵያ መገንባት ምን ፈልግ ነው እንደዛ። ስለዚህ ራሳችንን ከእንደ ብርሃኑ ነጋ አስተሳሰብ ከእንደዛ አይነት የተወሰነን ትርክት ብቻ ከሚያቀነቅንና የህዝቦችን የተዛባ ግንኙነት ከማያምን እንደውም በዛው ለማስቀጠል ከሚፈልግ ጋር ራሳችንን አስቀጥለን መሄድ አንፈልግም በጭራሽ። ስለዚህ እንደዛ ነው። ይሄ እንግዲህ የሚቀጥለው ምርጫ ብዙ ነገር እንደ ሪፈረንደም ነው ብለናል። ተራማጅ ኃይሎች አሁን ጉራጌም ጉህን ከተራማጆች ኃይሎች ጋር ጥምረት እንዲፈጥር እንፈልጋለን። ቶሎ ብሎ ሰርቲፊኬቱን አግኝቶ የሀገራዊ ፓርቲ ነው የሚሆነው። አዲስ አበባ ላይም እንዲወዳደር ጉራጌ ክልልን ብዙ መቀመጫዎች እንዲያገኝና የጉራጌ ክልልነትን በሰልፍ ዲተርሚኔሽን ኤንድ አድሚኒስትሬሽን የምንለውን የልማት ጥያቄዎቻችንን ብዙ ነገሮችን እንዲመልስ እንፈልጋለን። ከሌሎች ተራማጅ ኃይሎች ጋር ፕሮግሬሲቭ ፎርስስ ከምንላቸው ጋር ደግሞ ሆኖ በጥምረት ኢትዮጵያን እንዲመራም እንፈልጋለን። ስለዚህ ቶሎ ብሎ ያንን አቅሙን ማሳየት አለበት። አቅም ከሌለ ባርጌኒንግ ፓወር ከሌለ ሌሎቹ ተራማጅ ኃይሎችም አብረው ለመስራት አይፈልጉም። ስለዚህ ከነሱ ጋር እንድትሆን ከተፈለገ አቅምን ማሳየት አለበት። ቶሎ መጥተህ መድረኮች ላይ ኢንተርቪው አድርግ፣ ታውን ሆል ስብሰባዎችን ቶሎ አድርጉ፣ ወጣቶችን አደራጁ፣ እንደዛ አድርጉ። እነ ኢዜማ ብልጽግና ሌሎቻችሁ በቃ ጀንበራችሁ ጠልቃለች። ለምን ኢትዮጵያ አድሃሪያንን ልትቀበል አትችልም? በአሁኑ ሰዓት እንደዚህ አይነት ቁርሾ በግልጽ በአደባባይ ሃይማኖቶችን ለመጨፍለቅ የሚፈልጉ ካህናት፣ መስቀል የተሸከሙ ካህናት አንተ ከክርስቶስ በላይ ነህ የሚሉትን እስክንድር ነጋ ከእንደዛ አይነት አስተሳሰብ ጋር ጉራጌ ሁኜ ዘልቃለሁ ብትል ተሸውደሃል። የማይሆን ነገር ነው። አሸናፊ አስተሳሰብ አይደለም። እንደዛ አይነት አስተሳሰብ ለሀገራችን የሚበጅ አይደለም። እኛ እስልምናንም ወቀፈታንም ክርስትናንም በኩልነት የኢትዮጵያውያን ናቸው፣ ኢንዲጂነስ የኢትዮጵያ ነገሮች ናቸው ብለን ትውፊታቸውን የምንወድነን ሁሉንም በኩልነት ነው። ኦሮሞውም፣ አርጎባውም፣ ቅማንቱም፣ አገውም ለኛ ጌጦቻችን ናቸው፣ መድመቂያዎቻችን ናቸው። የሆነ እንደዚህ ደብቀን ኢንሱሌት አድርገን የሆነ ነገር ብቻ ለማስኬድ እንፈልጋለን። ሁሉም ለኛ ወርቅ ጌጦቻችን ናቸው፣ መድመቂያዎቻችን፣ ደስታችን ናቸው። እንደዛ አይነቱ አስተሳሰብ ነው የ21ኛው ክፍለ ዘመን አስተሳሰብ። ኢትዮጵያ ደግሞ በእንደዛ ነው የምትሰራው። እንደዚህ ብለ ሁሉም የራሱን ገንብቶ ይዞ ደግሞ መጥቶ ህብረ ብሔራዊ አንድ ደግሞ ጠቅለል ያለች ኢትዮጵያ የምትባል ሀገር ደግሞ እንገነባለን። የምታምር ወደፊትን የምታይ ወደ ኋላ ሳይሆን ፊት ለፊቷን የምታይ የተሻለች በኢኮኖሚም የበለጸገች ሀገር። አሁን እኮ ኢኮኖሚ እንኳን እንዳትበለጽግ እኮ እንደ ሙስና ይሄ ምንድነው ክሮኒዝም ምንድነው ይሄ በጓደኛ በመናምን እንደዚህ አይነት ነገሮች የድሮ አይነት አስተሳሰብ ናቸው። ባይዘው ከዚህ ከፊውዳሉ ጋር የመጡ ናቸው። ልከካ አይነት ትውውቅ ምናምን በብዛት ስነ ልቦናቸው የሚያያዙት ከእንደዛ አይነት ጋር ነው። ካያችሁ ምንም አሁን እንደ ተራማጃል ካሰባችሁ እነዚህን ለመቅረፍ ብዙ እድሎች አሉ። አንደኛ ሩል ኦፍ ሎውን የማክበር ነገር አለ። በተለይ ደግሞ ለጭቁኖች የማሰብ ነገር አለ። አሁን እንደ ፕሮግሬሲቭ ፎርስ ካያችሁ ትርክቱ ብዙ ጊዜ ፎር ዘ ፑር ነው ፕሮግሬሲቭ። የግራው ለደሃ ነው የሚያስበው። ደሃን ወደ ሚድል ክላስ ለማምጣት ነው። ለተጨቆነ ነው የሚቆረቆረው። ለተገፋው ነገር ነው እንትኑ የሚታገለው። ኦሬዲ እንትን ለሆነው ለዚህ ለሀብታሙ ስታብሊሽ ለሆነው ምናምን አይደለም ፕሮግሬሲቭ ፎርስ። በየትኛውም ዓለም ካያችሁ
ፖለቲካ አሰላለፉ እንደዛ ነው። ለተጎዳው ለብዙሃኑ ለተረገጠው እንደዛ በቃ ለጭቁኑ ለዛ ነው የሚቆመው። ሁሌም ፕሮግሬሲቭ ፎርስ ሊበራል ይሄ ፕሮግሬሲቭ ሌፍት ምንድነው አካል እንደዛ ነው። ሞር እንደዛ አይነት ሶሻል የሆነ እንትን ያለው ነው። ኢምፓቲም አለው ያማዘንም ነገር ያለው ነው ሪሊ ካያችሁ። ከዛ ውስጥ አንዳንድ ነገሮችን የሚያጭበረብሩ ምናምን ሰዎች ይጠፋሉ ማለት አይደለም፣ ግን እንደ አስተሳሰብና አብዛኛው የዛን ትርክት እንትን የሚል ሰው ካያችሁ በብዛት በዛ እንትን የተጠመቀ ነው። በቃ ተራማጅ ነገር ነው ለጭቁኖች የሚቆም። ይሄ አድሃሪው ምናምን ግን ኦሬዲ አፐር ክላስ ለሆነው የመሬት ቡርጆ ለቡርጆ ነው ለቡርጆ ነገር ነው ለቡርጃው በቃ ይሄ ኦሬዲ ሲስተሙን ማኒፑሌት አድርጎ ሀብታም ለሆነው ሲስተሙን ማኒፑሌት አድርጎ የሆነ ቋንቋው ባህሉ ገዢ ለሆነው ወይ ደግሞ ዶሚናንት ለሆነው ለእንደዛ አይነቱ አካል የሚቆም አይደለም ተራማጅ ኃይል። ተራማጅ ኃይል ሌሎች እድል ይሰጣቸው ወደ መሃል ይምጡ አይገፉ የሚል አስተሳሰብ በጣም በጣም ገንቢ የሆነ ብርሃን የሆነችዋን ፊት ለፊቷን ማለዳን የሚያስብ ነው። ወደ ያችን የሚያለብ ነው። በዛ መልኩ መለየት ይቻላል። ሃይማኖትን ነፃነት የሚያከብር ነው። ሃይማኖቶችን ሁሉ የሚንከባከብ ነው። እድል የሚሰጥ ነው። በኩልነት የሚያከብር ነው። አንዱን ለብቻ ወስዶ ስቴት ሪሊጅን ይሄ ነው እንትኔ ብሎ የሚፎክር እንትን የሚል አይደለም። መለየት ነው። ታሪካዊ ዳራውን በስነ ስርዓት ማየት ነው። ዳጋ ያሉትን ሰዎች የሚያደርጉትን መከታተል ነው። በዛ ሳይድ ያሉት አዳሪው ሳይድ ያሉትን የሚያደርጉትን ማየት ነው። በተለያየ ቦታ የሚናገሩትን የሚጽፉትን ማየት ነው። ሶሪ ለዚህ እኛ ብዙ ነገር ነው። እኛ አሁን እንደ ተራማጅ ኃይሎች አሁን ይሄ ምርጫ ብዙ ጥሩ ነገሮችን ለውይይት ይቀርባሉ ብለን ተስፋ እናደርጋለን። ከኢኮኖሚ ጀምሮ ኢኮኖሚ እንዴት ነው የሚለወጠው? የመሬት ባለቤትነት እንዴት ነው የሚደረገው? እንዴት ነው በመንግስት ነው የሚቀጥለው? ወደ ግል ነው የሚሄደው? ዜጎች ምን አይነት ፕሮቴክሽን ይኖራቸዋል? እንደዛ አይነት ውይይት እንዲኖር እንፈልጋለን። እርሻው አግሪካልቸር አይደለ? እርሻ ስቲል አብዛኛው ህዝባችን በእርሻ ነው የሚተዳደረው። እንዴት ነው ወደዚህ ወደ ዘመናዊ አስተራረስ ምን ገባው? በምን መልኩ ፐብሊክ ፕራይቬት ፓርትነርሺፕ ፈጥረን እንደዚህ በአክሲዮን ህዝቦች ተደራጅተው ወደ ምርታማነት በጋራ ሁልጊዜ በዚህ በበሬ አፈር ከመግፋት በሰለጠነ መልኩ ብድርም ከሌሎች መንግስታት ያሉ ባንክ እንትኖች ጋር ብድርም ተወስዶም ቢሆን እንደዚህ አይነት ወደ ምርታማነት ለመምጣት ኢንዱስትሪያላይዝም ለማድረግ ሀገሪቷን የሌበር ደግሞ የሌበሩን በጣም ቺፕ የሆነውን በስነ ስርዓት ሌበር ጥሩ ክፍያም የላቸውም ህዝቦች። ስለዚህ የሌበር ክፍያን ጭቁኖች በስነ ስርዓት እንዳይበዘበዙ በዚህ በካፒታሊስት ኢኮኖሚ እንዳይበዘበዙ እንደዚህ አይነት አሰራሮችንም ወደ ውድድሩ ወደ ምርጫ ውድድሩ እነዛን ወደ ዲስከሽኑ ወደ ላይ ለማምጣት ወደ ፕላትፎርም ወደ ውይይት አጉል ኢንፍሌት እየሆነ ያለውን በተለይ ከተሞች የኑሮ ውድነትን እንዴት ነው መቅረፍ የሚቻለው? በቃ ኢንፍሌሽን በዚህ በውጪ ምንዛሬ ችግር ምክንያት ሁሉ ጊዜ ህዝቦች እየተበደሉ ነው። ደሞዛቸው በሁለት ቀን በሶስት ቀን የሚያልቅ ህብረተሰብ ነው። በስነ ስርዓት ምግብ አማርጠው የማይበሉ ህዝቦች ነው ያሉት። ለምንድን ነው ይሄ ሆነው? ስለዚህ መንግስት ኢንተርቪን አድርጎ ጣልቃ ገብቶ እንዲያን ነገሮች እንዲያስተካክል ማክሮ ኢኮኖሚውን እንዲያስተካክል ምን አይነት ዝም ብሎ ሪፎርም ብሎ የሆነ ነገር 500 ገጽ ምናምን አምጥቶ የሆነ ፕሪስክሪፕሽን እንትን እንዲል ሳይሆን ሀገራዊ መሬት ላይ ካለው ሁኔታ ጋር አይቶ የሚበጀው ለህዝቡ የቱ ነው የሚለውን በደንብ እንዲወያዩ በፖሊሲ ደረጃ ምርጫ ተወዳዳሪዎች እንዲወያዩ እንፈልጋለን። የሚሻለውን ለህዝባችን እንዲያቀርቡ እንፈልጋለን። ተራማጆች ጥሩ አይዲያዎች ሐሳቦች አሏቸው፣ መስማት ነው። ሌሎችም ነገሮች በቃ እንዲያንን ነገሮች እንዲሆኑ ነው የምንፈልገው። መጪው ምርጫ ሁሉ ጊዜ አንድ አይነት ነገር ብቻ እንድንነጋገር አንፈልግም። ስለዚህ የተሻለች ኢትዮጵያ ስለመፍጠር ወይ ደግሞ ወጣው በጨለማ ስለመዳከር ነው። በቃ ሁለት መስመር ወይ ነጩን ተመርጣለህ ወይ ጥቁሩን ተመርጣለህ። በደንብ አድርገህ ሰምተው አዳምጠው ማለት ነው። ዲሞክራሲያዊ ሀገር መገንባት የማጭበርበር ይሄ በኮሮጆ መስረቅ በነፍጥ እያስፈራሩ እንደ ድሮ ኢህአዴግ ጊዜ አሁን ብልጽግና አምታ ተጫጭበርብረ ሄዳለሁ ብትልም ተመልሶ ወደ እርስ በርስ ጦርነት ነው። ህዝባችን ወደ ጉስቁልና ወደ ድንቁርና ወደ ሞት መክተት ነው። ያንንም አንቀበልም። ያ እንዲሆንም አንፈልግም። ስለዚህ ወጣቶች ቄሮም ፋኖም ዘርማም በየቦታው ያላችሁ በአንክሮ
እንድትከታተሉ እንፈልጋለን። በቃ ምርጫችሁ እንዳይሰረቅ ካርዳችሁ እንዳይሰረቅ በየቦታው በየምርጫ ጣቢያው ሂዳችሁ እንደ ታዛቢ መሾምም ካለባችሁ እንደ የታዛቢ ወኪል ሆኖ ሄዶ በታንክ በመሳሪያ መጥተው ምርጫ እንዳያጭበረብሩ ባንክሮ መከታተል። ለምን ሰዎች መስዋዕት የሆኑለት ድል ነው። ለውጥ ማለት እኮ በትክክል የሚታይ ለውጥ መሆን ነው እንጂ ዲስኩር እንዲሆን አንፈልግም። ብልጥግና መጥቶ በዲስኩር የሚነግረን ሳይሆን በትክክል ለውጡ መምጣት አለበት። ህዝቦች መጠቀም አለባቸው። ስርዓቱ ብዙ ነው። ብዙ ስርዓት ነው ያለው ኢትዮጵያ ውስጥ። ያ ስርዓት ሪል የሆነ ስራ እንዲያገኝ እንፈልጋለን። ከዩኒቨርሲቲ እየተመረቀ ሜዳ ላይ እንትን እንዲል አንፈልግም። ስራ የሚያመጣለት አስተሳሰብ፣ ስራ የሚመጣበትን ፊሎሶፊ ይዞ የሚመጣ ድርጅትን ነው መምረጥ ያለባችሁ። በ2020 በስነ ስርዓት እንደዛ ነው በቃ እንጂ በምርጫ እያጭበረበረ ዝም ብሎ መጪው ጊዜ ብልጽግና ነው ምናምን ብቻ በፖለቲካ ዲስኩርና ድግስ እያበዙ የተወሰነ ኢሊቶችን ከነሱ ጋር እየተሞዳመዱ የምትሄድ ኢትዮጵያ ዋጋ የላትም። ለምን እያየን ነው። በድሮ በኃይለ ሥላሴ ጊዜ እንኳን የሞቱ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የተባለላት ናት ኢትዮጵያ። የሞቱት ወጣቶች እጃቸው እንደዚህ አድርገው እንትን ያሉት ስቲል ስራ የላቸው፣ ስቲል በድህነት ናቸው። ኢትዮጵያ አሁንም እንደዛ እንድትሆን አንፈልግም። እየነገርኩ ነው። ለኢትዮጵያ ትግል ለኢትዮጵያ ለውጥ ወጣቱ ነው ይሄን እድል ይዞ የመጣው። ወጣቱን ወደ ሜዳው ወደ ገበያው ወደ ትሩፋቱ ማምጣት አለበት። ወደ ትሩፋቱ ማምጣት አለበት። ሰርቶ እንዲያድር ትዳር እንዲይዝ ኑሮን እንዲጀምር ማድረግ አለበት። አንተ መጣ ከአሜሪካን ሀገር 30 ዓመት ከቆዩ ጀርመን ሀገር 20 ዓመት የቆዩ ልሂቃንን ሰብስበ ድግስ እንትን ይያልክ እንድትሞዳሞድ እንደዛ አይነት ኢትዮጵያ አንፈልግም። የነገርኩ ነው። ወጣቶች እንድል አምጥተዋል። ወጣቶች ትክክለኛ ለውጡ የኢኮኖሚ ጸጋ እንዲያመጣላቸው፣ የኢኮኖሚ ትሩፋት እንዲያመጣላቸው፣ ሰላም እንዲያመጣላቸው፣ መረጋጋት እንዲያመጣላቸው ይፈልጋሉ። ለነሱ የሚሆን ፖሊሲ ያስፈልገናል። ለወጣቶች ዋና ያ ነው። 65% የኢትዮጵያ ህዝብ ከ30 ዓመት በታች ነው። go look the data ሂዳየው ዳታው እንደዛ ነው። አብዛኛው ጊዜው ደግሞ መጪውን ስለ ወጣቱ ነው የምናወራው። ያኛውማ የሃፓ ጊዜ ሌላ ጊዜ እንትን 70 ዓመት ሆኗል ምናምን እየሄደ ነው የሚሄደው። በቃ ከና አስተሳሰቡ ነው የሚሄደው እሱ። አሁን እኛ መጨነቅ ያለብን ለወጣቱ ነው። አብዛኛው ወጣት ደግሞ ስራ የለውም። በአሁኑ ጊዜ ሴቭ ያደረገው ገንዘብ የለውም፣ ተስፋ የለውም። ስለዚህ ያን ለዛ ወጣት የሚሆን ተስፋ ነው ማምጣት ያለብን። በኢኮኖሚ ፖሊሲዎች ሊሆን ይችላል፣ የትምህርት የተጨማሪ ትምህርት እድሎችን መፍጠር ሊሆን ይችላል። በቃ ሪቮሉሽናይዝ ማድረግ አለብን። ያቺ ሀገር ለወጣቱ ብሩህ ተስፋ የምትሰጥ ማድረግ መቻል አለብን። የነገርኩህ ነው። you have to do that። አሁን ተወዳዳሪ ነኝ የሚል ኃይል ጊዜው የወጣቱ እንደሆነ አስቦ ለወጣቱ የሚበጅ ፖሊሲ እንዲያመጣ ነው የምንፈልገው። በሁሉም በትምህርት፣ በኢኮኖሚ፣ በኢንዱስትሪ በዚህ በ21ኛው ሴንቸሪ ዲጂታል ኢኮኖሚ በምንለው በተለያየ መልኩ በዛ መልኩ ነው ኢትዮጵያ ተስፋ የሚኖራትና ሰላምም መረጋጋትም ብልጽግና ሌላም ነገር የሚኖራት። ያለበለዚያ ግን የልሂቃን ስቴት የኢሊት ስቴት የምንለው የልሂቃን ስቴት የድግስ ስቴት የጭፈራ የመሞዳሞድ ልከክ ስቴት አሁንም ይወድቃል። አሁንም ሰላም አይኖርም። ስለዚህ ዋናው ወጣቱን ያማከለ ስትራቴጂ ነው የሚያስፈልገው። እየመከርኳቸው ነው። ፌደራሊስት ኃይልም በዛ መልኩ ነው መሄድ ያለበት። ሆፕፉሊ እንደዛ የሚሄዱ ነው የሚመስለኝ። ብዙዎቻቸውም በዚህ የተካኑ ናቸው። ሆፕፉሊ ይሄ አድሃሪው ኃይል ድሮም ወጣትን አይፈልግም። በብዙ ጊዜ ለሽማግሌዎች ለሆኑ ስታብሊሽድ ለሆኑ ነው ለሀብታሞች ምናምን ነው የሚወግ ነው። አድሃሪው የታወቀ ነው። አድሃሪው ሁሌ እንደዛ እኮ ነው ላለው ምናምን ነው የሚወግ ነው። ለዛ ነው የሚሸነፈው። በአስተሳሰብም የሚሸነፈው በምንም ነገር ሁሌ የሚሸነፈው ለዛ ነው። በቃ ይሄ ጠቃሚ እንትን አይደለም። የድሮ ነው ግን የድሮውን ነገር ነው የሚናፍቀው። ኖስታልጂያ ውስጥ ነው ያለው። በቃ ዝም ብሎ በትዝታ የሚዳክር ነው በወይን ምናምን እንደሰከረ በትዝታ የሚኖር ነው በትካዜ። እንደዛ አይነቱ ለኛ ሀገር አይጠቅም። እኛ መጻኢዋን ነው የምናስበው የፊቷን። የነገርኩ ነው። ስለዚህ እኛ ኢትዮጵያ እንድታድግ እንፈልጋለን። ኢትዮጵያ ወደ ሚድል ኢንካም ካንትሪ እንድትሄድ እንፈልጋለን። ህዝቦች እንዲሰደዱ አንፈልግም። ህዝቦች በባህር እዚህ በአሳ ነባሪ እንዲበሉ አንፈልግም። እየነገርኩ ነው። ህዝቦች ዜጎች ወደ አረብ ሀገር ወደ ሌሎች ወደ ጨቋኝ ሀገሮች እየሄዱ በሌላ በዝቅተኛ ስራ የሀገራችን የህዝቦችም መጠቋቋሚያ እንዲሆኑ አንፈልግም። ስራ ኦፖርቹኒቲ እንድትፈጥሩ እንፈልጋለን። የፖለቲካል ልሂቃን የፖለቲካል ክላስ የምንለው ይሄን አስበህ አንኳር የሆኑ ፖሊሲዎችን ይዘህ እንድትመጣ ትጠየቃለህ። የፖለቲካ ውድድሩ ላይ
ዜጎች ስደት እንዲቀንስ ሰላም እንዲመጣ ይሄ ደግሞ የተገለሉ ማህበረሰቦችን ወደ ሜንስትሪሙ ለማምጣት በተለያየ ነገር አሁን አይ ኖ ፌደራል ላንጉዌጅ አንድ አራት ይሆናሉ ተብለዋል። ሌላም ነገሮች በዚህ በተመሳሳይ ድራማ ተመሳሳይ ቲያትር በዚህ በየመድረኩ በዚህ በየኤፍኤም እነሱ ማስገደድ ባይቻልም የግል እንትኖች ናቸው፣ ግን ህዝቡን የሚወክል መሆን አለባቸው። ኢትዮጵያንን እስካሉ ድረስ ያንን አስበው እነሱም ወደዛ ነገር እንዲመጡ ይጠየቃሉ በተለያየ መልኩ። ስለዚህ ከተሞቻችንም አካባቢውን እየመሰሉ እንዲሄዱ እንፈልጋለን። ለምን ብዛነቱ የሚበዛው በዛ ነው። የጉራጌ ከተሞች ጉራጌኛ እያወሩ እንዲሄዱ እንፈልጋለን። እስካሁን አልተፈጠሩም። ለዛ ነው ጉራጌኛ እኮ ገና ከትላንት ወዲያ ነው ቋንቋ ይሁን የተባለው። ኦሮምኛ ውስጥም ዶሚናንትሊ ብዙ ከተሞች አማርኛ እንደሆነ እናውቃለን። አማርኛም ቋንቋችን ነው፣ ግን ብዙ ቦታ ድሉ ኦሬዲ ያደገ የበለጸገ ቋንቋ ሌሎችን ቋንቋዎች እንዲመጡ እንፈልጋለን። ኦሮምኛ በደንብ መጽሐፍ ተጽፎ በድራማ ዘፈኖች በልጽጎ ማየት እንፈልጋለን። አፋርኛም እንደዛው፣ ሶማሊኛም እንፈልጋለን። እኛ አናቅም ቃል የሶማሌ ብዙ አናቅም። ስለዚህ ሶማሊኛም ጎሬ ቀብሪ ዳህር ብቻ ሳይሆን አዲስ አበባ አካባቢ ሌሎችም ከተማዎች አዳማ ምናምናዎችም የሆነ መልታይሊንጓል ሶሳይቲ እንዲኖረን እንፈልጋለን። የሆነ ደስ ይለናል። ያ መሆንም ያለበት ያ ነው። ለምን ኢትዮጵያዊነት እንዲሰማን የሚያደርገው የሁላችንም ሀገር እንደሆነች የምናስበው በዛ መልኩ ነው እንጂ እንደ ባዳ ከሌላ ሀገር እንደመጣ እኮ ነው የሚታሰበው። በቃ ሌላ አሁን የሆነ ነገር እንትን ማን ከየት ነው የመጣው ምናምን ትባላለህ ማለት በሀገር ውስጥ in your own country in your own backyard በራስ ምድር that's not fair። ያ መሆን የለበትም። እዚህ ሀገር ለምሳሌ ሚያሚ ብትሄድ አሁን ፍሎሪዳ ነው ያለው ሚያሚ ስፓኒሽ ነው በቃ ስፓኒሽ። አሁን እንግሊዝኛ ብዙ ቦታ ግን ላቲኖች እየመጡ ሲመጡ ስፓኒሽ በዛ መጣ ቋንቋና እንግሊዝኛ አብሮ ሁለቱንም ቋንቋ አለ ማለት ነው። አሁን ኤርፖርት ሚያሚ ላይ ስፓኒሽም ትናገራለህ፣ ስፓኒሽ የሚናገሩት እንግሊዝኛም ይችላል። በቃ መልታይሊንጓል ሶሳይቲ። ስለዚህ ኦሮምኛ የሚችል ሰው አማርኛ ቢናገር ደስ ይላል። ገባ አይደል? አማርኛ የሚናገር ደግሞ ኦሮምኛ ቢናገር ደስ ይላል። የሆነ ሌላውን ቋንቋ እንደ አዘር እንደ ባዕድ ምናምን የኛ ነው። 5-6 ቋንቋ ብንችል ለኛ ነው፣ ጥሩ ነገር ነው። ሌላም ነገር ባህልንም እንደዛው ምግብ ቤት ሄደን ሁሌ ሚስቶ፣ አልጫ፣ ቅቅል፣ ክትፎ ለምን እንበላለን? ለየት ያለ ነገር ምናምን የዛ የሆነ ነው ባህሎችን አንተታል እንትን ነው ለየት አድርጎ ምግቡ ተመሳሳይ ምግብ አትብላ። ሁሌ ምንድነው ቀላቅለው ከሁሉም ነገር ከባህልም ከተፈንም እንደዛ የነገርኩ ሜንስትሪሙ ነው ዋናው ያ የኢትዮጵያ ሜንስትሪም የሚባለው አሁን መሃሉ ላይ ያለው አዲስ አበባ ላይ በተለይ ያለው የሆነ ነገር ነው፣ የሆነች የተሰራ ነገር ነው። ከዛ መውጣት አይፈልጉም። ቀላቅለው ለህዝቦች የምታከብር ከሆነ ህዝቦችን የምትወድ ከሆነ መላው ኢትዮጵያን የምወደው ካል ቀላቅለው አምጣው። ቅንነቱ ካለ ከልብ እንትን ካል ይመጣል። ቀላል ነው። የሆነ አንድ ወር ቢፈጅብህ ነው ማምጣት ይቻላል። ግን ግግር ብለህ ፑሽ ማድረግ ነው ስራ፣ በቃ መግፋት። ኖ እንዴት ይሄ ኦሬዲ ስለ ልቦናንም ኮንሺየስሊ የምታደርገውንም ነገር ሰዎች ስላወቁ ጥላቻ ብቻ በቃ የሆነ ራይቫለሪ ነው የምትፈጥረው። ጥል ብቻ ነው የሚሆነው እንጂ የምታተርፈው ነገር የለም። እየነገርኩ ነው፣ የምታተርፈው ነገር የለም። ኦሬዲ ውጊያው በቃ ፊሽካው ተነፍቷል፣ ታውቋል። ኦሬዲ የተጀመረ ጦርነት ተሸናፊ ማን እንደሆነ የሚታወቅ ነው። ግን በፍጥነት ለመሸነፍም ነገሮች ብዙ ዳሜጅ እንዳይኖርም አምነ ተቀብለ አንተም አግዝ፣ ከዛው ጋር ያ ነገር እንዲስተካከል አግዝ። ያለበለዚያ በጣም መቆሳሰል ነው የሚሆነው። ትጎዳለህ። ተጎጂው አንተ ነው የምትሆነው። እየነገርኩ ነው። አሰይ ያ ነው የሚሆነው። ስለዚህ ብልህ መሆን ያችን ደስ የምትሏን የሁሉንም ኢትዮጵያ የምትወክል ህብረ ብሔራዊት ዲሞክራሲያዊት ፍትሃዊት እኩልነት ያለባት ኢትዮጵያ በዛ መልኩ ብቻ ነው የምትመጣው። ስለዚህ እነዚህ እስክንድር ነጋ አይነቶቹ እንግዲህ አይተናል በየተወን ሁሉ የአሜሪካ ነገር በቴዲ አፍሮ ዘፈን አጼዎቹን እያመሰገነ በአንድ አይነት እንትን የሚጨፍር ህዝብ አንድ አይነት ሌላ ነገር ምንም አትሰማ። አረንጓዴ ቢጫ ቀይ የሃይማኖት እኩልነት አያከብርም አይደል? አረንጓዴው በአብ ቀዩ በወልድ አይደለም እንዴ? ቢጫው በመንፈስ ቅዱስ ይመሰላል። የፖለቲካ ሰነድ ነው። በስነ ስርዓት ፍትሃ ነገስት ላይ ቁጭ ብሎ ያለ ነው። ይሄን ኦሬዲ ኦልሞስት 100% የሚሆነው እስልምናን የሚከተል ህዝባችን ያውቀዋል። ስለዚህ ከልቡ ሊቀበለውና ያንን ሰንደቅ ላይ ያውለበልብ አይችልም። ስለዚህ ግማሽ የሚሆነውን ህዝባችንን የሚገፋ እንትን ይዘህ ኢትዮጵያ እንትን ለኢትዮጵያ ነው ማወራው ማለት አትችልም። በቃ አምነ መቀበል ነው። ህብረ ብሔራዊ ኢትዮጵያ ከሆነ ኮከብም ባለው ሌላም ነገር የመጣበት ያችን ይዘህ በህገ መንግስቱ መሰረት በዛ ትሄዳለህ። ክርስቲያን ነኝ የምትለው እንግዲህ ብዙ ቤተክርስቲያኖች ያለው ክርስቲያን ስለሆን ከዛ ጋር ራስን ያያያዝክ ጉራጌም የፖለቲካ እንድምታውን ተረዳ። እነዚህ ሰዎች ዝም ብለው እብዶች አይደሉም። ሙስሊሞቹ እኛን አይወክልም ካሉ
መቀበል አለ ሁኔታውን እየነገሩ ነው ከነ ዶክመንት እያሳዩ ዝምበል ዋሃቢያን አክራሪን ማለት የባሰ ወደ ጥግ እየገፋቸው ነው በእንደዚህ አይነት እኩልነት የሰፈነባት ፍትሃዊነት ያለባት የሃይማኖቱ ነጻነት የተከበረባት ኢትዮጵያን መገንባት አንችልም በዚህ አይነት ይሄን እንድታስተውል ስፔሻሊ ጉራጌ ክርስቲያን ማጸናለሁ ይሄን እንድታስተውል ለምን ከ50% በላይ ህዝባችን የእስልምና ሃይማኖት ተከታይ ነው የሱን ኢንተረስት መጠበቅ መቻል አለበት እየነገርኩ ነው ሌላም የኢትዮጵያ ህዝብ ከነ እስክንድር ጋር ሆነ ከዚህ ከአህዳዊው ጋር ሆነ አንድነትን ፈልጋለሁ የውሸት አንድነት እንደሆነ ያስታውቅባል የሚሰማህም የለም ስለዚህ በካርድ ማሸነፍ ብቻ ይሆናል ግን በፍቅር እስቲ ተሸነፍ ነው እኛ እያልን ያለው በፍቅር ተሸነፍ በቃ በካርድ ከምትሸነፍ በፍቅር ተሸነፍና አብረን መጻይቷን መልካም የሆነችዋን ኢትዮጵያን ገንባ ነው ጥያቄው ይሄ ነው ቀላል ጥያቄ ነው ይሄ እንትኔ ብዙም ጥሩ አይደለም ሰው ለመጋበዝ ግን ሶፍትዌሩ የዚህ እስቲ አንዳንድ ሰዎች ጋር እንትን ይያለው እስቲ አይ ዶንት ኖ ተወሰኑ ሰዎች አይስ እንግዲህ የሚመልሱ ካሉ የተወሰኑ ሰዎችን ጋብዣለሁ ሐሳባቸውን መግለጽ ይችላሉ ስለዚህ ይሄ ነው ያለው እኛ በጣም መልካም የሆነች ኢትዮጵያ እንድትመጣ እንፈልጋለን ደግሞ ትመጣለች ሰላማዊ በሆነ መንገድ እኛ ሁሉንም ህዝብ በፍቅር ነው የምንወደው አማራ ትግራይ ኦሮሞ ጉራጌ ሁሉንም በፍቅር ነው የምንወደው የህዝቦች እኩልነትን ነው እኛ የምናከብረው አስተሳሰብን ነው እኛ ከስርዓቶች ጋር ከአስተሳሰቦች ጋር ነው ትግላችን ስለዚህ ያንን መለየት ያስፈልጋል very important ያንን መለየት ይሄ ዝም ብሎ አውቆ ለማምታታት የሚሞክረው እንትን እያለ ነው እንደዚህ አለመስማት ነው እኛ ምንናገረው ነው ማለት ነው እኛ ኦዳሲቲ የለንም እንደነ እስክንድር ነጋ በድፍረት የሆኑን ሰዎች እነሱ ቁጭት ስላለባቸው ነው አይነት የሆነ ሃይማኖት መጤ ነው አይነት እንደዚህ ግማሽ የኢትዮጵያ ህዝብ ምንገፋ አይነት እንደዚህ አይነት ዋልጌዎችም አይደለም በተግባር ስለዚህ ያንን ማለት ነው መከታተል እኛ ኢትዮጵያን እንወዳለን ስንል በትክክል ነው የምንወደው ዝም ብለን አይደለም በትክክል ሁሉንም ስለምንወድ ነው ሁሉንም ታች ያለውን ባሌ ጊኒር ዶዶላ ሙያላ ያለውን ሰው እንወዳለን የሆነን አካባቢ ብቻ አይደለም ሁሉንም በፍቅር ነው የምንወደው ፌክ የሚሆን ኢትዮጵያዊነት ይሄ ሐሳዊ ኢትዮጵያዊነትን አይመቸንም ጥሩ አይደለም እሱ ለህዝቦች አንድነት የሚበጅ አይደለም ስለዚህ በዛ መልኩ መነቃቃት አለብን የመጪው ምርጫ ወሳኝ ምርጫ ነው በካርድ የሚበጀውን የሚሻለውን ህዝቦች ይመርጣሉ ከተሞች ላይ ያው የሆነ ናሬቲቭ አድቫንቴጆች ቢኖሩም ግን በውይይት እንደዚህኛ ምንነጋገረውን ሌሎችም ሐሳቦች አሁን የምትሰሙ እየሄዳችሁ ያን ህዝብ ይሄ እኮ እንዲህ አይደለም በሰላማዊ ኮንቨርሴሽን ነው ይሄ በሲቪላይዝድ በሆነ በሰለጠነ መንገድ በመወያየት ይሄ እኮ እንዲህ ነው እኮ ያለን እንደዚህ እየተከራከረ ፖዚቲቭሊ በዚህ በበጎ እንትን ሰዎችን ወደኛ ሐሳብ ማምጣት ይቻላል በዛ መልኩ ሰዎች የተሻለው ነገር የተሻለችው ኢትዮጵያ የምትመጣበትን መንገድ ማሳየት ነው አዛ እንደው ዘዴ ሂዩማን ሳይኮሎጂ የህዝቦችን ስለንቦና ማክበር ጉዳይ እኮ ነው ኢዚ በቃ ቀላል እኮ ነው እኔም ወዶን እኔም ማክብሮን እኔ ደስ የሚለኝ ነገር ካከበርክልኝ አንተን አከብራለሁ ለኔ ደስ የማይለኝ ነገር እንድታርግብኝ አልፈልግም በቃ ያ ነው እኮ አይደለም the golden rule የሚባለው the golden rule ማለት አንተ ላይ ሊደረግ የማትፈልገው ነገር በሌሎች አታድርግም በቃ ይሄ እኮ ነው ቤተክርስቲያን እንዳይቃጠል ብትፈልጋለህ ወይ ቸርች ማን ነው መስጊድ አታቃጥል ቤተክርስቲያን እንዲከበርለት ትፈልጋለህ ወይ እስልምና ሃይማኖቱን አክብር አማርኛ ቋንቋ ወይም ደግሞ እንደ ህዝብ እንድትከበር ትፈልጋለህ ኦሮምኛን የኦሮሞ ትውፊትን አክብር በቃ ቀላል ጥያቄ ነው እየተጠየቀ ያለው very simple ሌሎች ላይ እንዲደረግ አንተ ላይ እንዲደረግ የማትፈልገው ነገር ሌሎች ላይ አታድርግ this is a golden rule ምንድነው ይሄ ነው ይሄን የፈጸምክለት ጎልደን ሩሉን ያሳካ ጊዜ ፖለቲካ ይስተካከላል እንደ ህዝብ እንደ ሀገር ከፍ ትላለህ ከሌሎች ወገን ጋር አብረህ የመኖር ነገር ያለበዚያም ህዝቦች ይሄማ አይወደኝም አይፈልገኝም ለብቻቸው መሄድ ይፈልጋሉ አንተ እኮ
ያንን መረዳት ነው። አሁን ህገ መንግስቱ ላይ ያሉት ነገሮች እኮ ኢንፎርስ እናርግ ወደ ማለት ሊገቡ ይችላሉ ህዝቦች። ሁልጊዜ እንደዚህ ቀና እንዳያደርጉ አንገታቸውን እንደዚህ ልደፍቅቃቸው እያልክ ከሄድክ የሆነ ጊዜ ካርዱን ይመዙታል። አንቀጽ 39 ሊሉ ይችላሉ። ለምን በቃ አብረን መኖር አንችልም ሊሉ ይችላሉ። ስለዚህ ምን ወዳሩ ይገነዱ ያኔ ህገ መንግስታዊ ነው እንግዲህ ምን ልታደርግ ነው ያኔ you can't do anything አይደለ? ስለዚህ in reality practically ኢትዮጵያ እንድትፈርስ ትልቁን ሚና እየተጫወትክ ያለው አንተ ነህ ማለት እኮ ነው። ካየኸው በደንብ ካሰብከው ገባ። ህዝቦችን እያከበርክ ያልሆነው አንተ ነህ ማለት እኮ ነው። ሃይማኖቶችን እያከበርክ ያላከበርክ ያለው አንተ ነህ ማለት እኮ ነው። ሰዎች አንገታቸውን ቀና እንዳያደርጉ ደፍቅቀ ያለው አንተ ነህ ማለት እኮ ነው። ስለዚህ ህዝቦችን እየገፋ ኢትዮጵያ እንድትፈርስና የራሳቸውን መንገድ እንዲፈልጉ እያደረክ ያለው አንተ ነህ ማለት ነው። ፕራክቲካሊ ኢትዮጵያ እንድትፈርስ እያደረክ ያለው አንተ ነህ። ቃሉን መያዝ አይደለም። ኢትዮጵያ የአንድነት ኃይል ነኝ ኢትዮጵያ ማለት እኮ አይደለም። የምታደርገው ነገር ነው ዋናው ነገር። መናገር ቃሉ ሳይሆን ፕራክቲካሊ እያደረክ ያለው ገፊ ነገር ነው። ህዝቦችን እየገፋ ነው እያልንህ ነው። እየተሳደብክ እያየንህ እኮ ነበረ እንዴ ጋላ ትላለህ እኮ በድፍረት እኮ ጫልቱ እያልክ በስሞች ምርጥ ስም ላይ የምትሳለቅ እኮ ነህ። ስላየንህ እኮ ነው። ስለዚህ ያን አቁም ነው በቃ ቀላል ነገር ነው። ወደ ልቦና ተመለስ። ሶል ሰርቺንግ ራስን መርምሮስ እያደረክ ያለው that's what we are telling you ያን እየነገርንህ ነው። prove me wrong እስቲ prove me wrong ስህተት ነው በለኝ እስቲ። ይሄ እውነት ነገር ነው የምነግርህ። እውነት የሚታይ ነገር ነው እየነገርኩህ ነው ያለው። የምታደርገውን ነው የምነግርህ ያለው። ስለዚህ እኛ ሁላችንም ኢትዮጵያውያን at the end of the day ያቺን ሀገር ማሳደግ ብቻ ነው የምንፈልገው በፍቅር ሁላችንም ህብረ ብሔራዊ ሆነን በጸጋችን መጠን ያደግን በዚህ በኢትዮጵያ መጻኢ ጉዳይም ላይ አብረን በጋራ እንድንወስን። አሁን በተለይ እንደ ጉራጌ እኛ ተጨቁነናል። ወደ መጻኢ አሁን ክርስቲያኑ ጉራጌ ከሌላ እንትን ጋር ራሱን ለጥፎ ጉራጌ ሆነን አሰርቲቭ ሆነን እንዳንወጣ እያደረገን ያለ ነው። ክልላዊ መንግስትም እንዳንሆን በቋንቋችንም እንዳንናገር የራሳችን ነገሮች እንዳናረግ። ስለዚህ እዛ ቦታ እዛ ጠረጴዛው ድርድር ዙሪያ ላይ 2032 አንበሏት ሌላም መጻኢቷ ኢትዮጵያ ድርድር ላይ ጉራጌ ሆኖ የለም እዛ ጋር። ስለዚህ ለኛው ማለቆ ሆኖ ያሉት እነዚሁ ናቸው፣ የኛው ሰዎች ናቸው። ስፔሻሊ ክርስቲያን ጉራጌ የሚለው በቃ አስቸግረው ነው ያለው። ሁሉም ክርስቲያን አይደለም ግን አብዛኛው ጉራጌነቱን ያፈረበት ይሁን ከዚህ ከአረንጓዴ ቢጫ ቀዩ ጋር ከሃይማኖት ጋር ስለያያዙ የበፊት ሰዎች ነገርኳችሁ። ክርስትና እንደዛ ክርስትና ሰንደቅ የለውም እየነገርኩ ነው። እኔ ቀድሼ አገልግዬ አልፌያለሁ ብያለሁ። ካንተ በላይ ምናልባት ክርስትናን አውቃለሁ። ክርስቶስ አንድ ነው። ሃይማኖት የለውም። ሃይማኖት ነው ብሔር ጎሳ የለውም። ክርስቲያን አንድ ነው። ጎሳ ያለው አይደለም። ሰንደቅም የለውም። አረንጓዴ ቢጫ ቀይ የምትለው የለውም። እየነገርኩ ነው። ክርስትና ራሱ ኢየሱስ ክርስቶስ ነው የክርስትና መሰረት። ስለዚህ ከሆነ ሰንደቅ ጋር ልብህን የቃል ኪዳን ምናምን አትበል። ሰንደቅ ቀስተ ደመና ደግሞ 3 አይደለም ቀለም ፊዚክስ ይሄን ሳይንስ ነው። 7 ቀለም ነው ያለው። ያ አረንጓዴ ቢጫ ቀይ አይደለም ቀስተ ደመና 7 ቀለም ነው ያለው። ሄደ ሳይንሱን ማንበብ ነው። አጋጣሚ ስለሚመስል ነው አረንጓዴ ቢጫ ቀይ እንደዛ ማየት ነው ሳይንሱ። ሸውደዋችኋል። የበፊት ሰዎች ተንከሴስ ስለነበሩ ቀስተ ደመና ነው አሉ እንትን ነው አሉ። በቃ ከእምነት ጋር ከክርስትና ጋር ያያዙት ሰንደቁ የሆነን የፖለቲካ ስርዓት የሚደግፍን እንትን ከሃይማኖት ጋር ሁሉ ያያዙት። ክርስትና እንደዛ አይደለም። እኔ አሁን እዚህ የግብጾች ቸርች ሁሉ ሂጄ እንትን አሉ አረንጓዴ ቢጫ ቀይ የለም ግን ቸርች ነው የግብጽ ቸርች ነው ሂጄ አስቀድሳለሁ። ክርስቶስ ነው የሚሰበከው እዛ ወንጌል ነው የሚሰበከው። ስለዚህ እንደዛ ነው እምነት ከፖለቲካ ይለያል ነው። አብዛኛው ግን ለዘመናት እምነቱን ከፖለቲካ ጋር አብረው ስለሆነ ወደዚህ ወደ ሳውዞ የመጡት በተለይ ጉራጌ ክርስቲያኑ በተአምር አሁን ትላንትና አንዱ ምን አለ ክልልነት ፈልጋለሁ አለ። አረንጓዴ ቢጫ ቀይ ይዞ ፌደራሊዝሙን ደግሞ ማለት አረንጓዴ ቢጫ ቀይ ኮከቡ ጋር ነው ህገ መንግስቱ። ስለዚህ ህገ መንግስቱ ፌደራሊዝምን ካመንክ አረንጓዴ ቢጫ ቀይን መቀበል አትችልም። እየነገርኩ ነው። ያ የድሮ ነው። የዚህን ፌደራሊዝምን የሚቀበል አይደለም። የድሮ ከዚህ ከደርግ በፊት የነበረው ነው። በዛ እሳቤ ውስጥ ሆነ ክልል ልሁን ብትል ማንም ይሰጥ የለም። ስለዚህ ከዛ አስተሳሰብ ወጣ በል በቃ በግልጽ እኮ መነጋገር ነው። በግልጽ እየተነጋገርን ነው ያለነው። ስለዚህ ራስን በራስ የማስተዳደር እንደ ኔሽን ጉራጌ ኔሽን ብለህ አሰርቲቭ መሆን ከፈለክ አረንጓዴ ቢጫ ቀይ ከሚል ከሆነ ግሩፕ አብን
እንደዛ ይሆናል አይደል? አብን ባንዲራዬ እሱ ነው አለ የአማራ ብሔራዊ ንቅናቄ መብቱ ነው። የኢትዮጵያ ሰንደቅ ግን አይደለም፣ የአንድ ብሔር ሰንደቅ ሊሆን ይችላል። ስለዚህ ጉራጌ ምንድን ነው እሱ የምትይዘው? የኢትዮጵያ ሰንደቅ አረንጓዴ ቢጫ ቀይ ሆኖ እንደገና ኮከብ ያለበት ህገ መንግስታዊ ሰንደቃችን እሱ ነው። ሰንደቃችን ህገ መንግስታዊ እሱ ነው። ህዝቦች ደግሞ እንደገና ተደራድረው አይ ኮከቡ ወይ አንፈልግም አምባሻ ይመስላል ካላችሁ ሌላ ነገር ማድረግ ይቻላል። ያው ግን የህዝቦችን እኩልነት የሃይማኖቶችን እኩልነት ሊወክል የሚችል ማለት ነው። የድሮ ስርዓት እንዳልኳችሁ በፍትሐ ነገሥት ደረጃ አቡን ነው አረንጓዴውን ከአብ ጋር ቀዩን ከወልድ ጋር ቢጫውን ከመንፈስ ቅዱስ ጋር አያይዘው የአንድ እምነት እንትን የሰፈነበት ነው። ያ ደግሞ ግማሽ የሚሆነው እስልምናም ሌላ ዋቀ ይፈታንም የሚወክል አይደለም። ስለዚህ ህዝቦች ያንን ሁሉም የኢትዮጵያ ህዝብ የሚያስማማ አይደለም። ጉራጌ ክርስቲያን እሱን የምትይዝበት ምንም ምክንያት የለም። ከየት ነው የምታመጣው? ማሰብ እኮ። ስለዚህ የሆነ ግሩፕ አብን ሊሆን ይችላል ወይ በአማራ ናሽናሊስት ነኝ ብሎ ያንን ካደረገ that's his right ችግር የለውም። እንደ ኢትዮጵያ ግን ኢትዮጵያ አማራ ብቻ አይደለችም አይደለ? ጉራጌም፣ ኦሮሞም፣ አፋሩም፣ ሶማሌውም ሌላም ኢትዮጵያ ነው። ስለዚህ ሁሉንም የሚወክል ነገር ያስፈልጋል። እሱ በጋራ እናመጣዋለን። ለጊዜው ህገ መንግስታዊ ሰንደቃችን ኮከብ ያለበት ነው። ያን መቀበል አለበት። ፌደራሊዝምን ከወደድክ ክልሉን ካልክ ያንን አምነን ህገ መንግስቱን ሳታምን ህገ መንግስቱን ሳትቀበል ፌደራሊስት ነኝ ማለት አትችልም። ብርሃኑ ነጋም እየነገርኩ ነው። ህገ መንግስቱን አትቀበልም፣ ስለ ፌደራሊዝም አልቀበልም ትላለህ፣ ግን ለምርጫ ወዳደራለሁ ትላለህ። በህገ መንግስቱ መሰለኝ ምርጫ የምትወዳደር ህገ መንግስቱን አምነህ መሰለኝ ፈርመህ መሰለኝ ህገ መንግስቱን እቀበላለሁ ብለህ ነው ወደ ምርጫ የምትገባው። ስለዚህ አታምታቱ። እዚህ ማምታታት አያስፈልግም። እኛ ኢትዮጵያን እንደ ሁሉም ኢትዮጵያ ነው የምናገር። ከላይ ከአዲግራት እስከ ሞያሌ ከአሶሳ እስከ ውጫሌ ሁሉንም ነው። ወደኛ አካባቢ ወደ ጅማ ዴሮ፣ ሰኮሩ፣ ወደዚህ ሚዛን ተፈሪ፣ አማን፣ ደብረ ወደ ታች ደግሞ በዚህ ይርጋለም፣ ሆሳዕና፣ ዋቻሞ፣ እምድብር፣ ማፌድ፣ በዚህ ደግሞ ደዴሳ፣ አርጆ፣ ደምቢዶሎ እነዛ ሁሉ ኢትዮጵያ ናቸው። ለኛ ብዙ ነገሮች ይዘው ይመጣሉ። የሚያማምር ነገር ቆንጆ ትውፊቶች ይዘው የሚመጡ ናቸው። ሁሉንም በፍቅር ነው የምንወደው። ዘፈኖቻቸውን እንወዳለን፣ ማዕዶቻቸው የሚያቀርቡትን ነገር እንወዳለን፣ ህዝቦቻቸውን እንወዳለን። እንደዛ ነው ኢትዮጵያን ስንወድ ሁሉንም ነው። በዚህ መልኩ ነው የነገርኩ ነው። የተወሰነ ነገር ብቻ አይደለም። ስለዚህ በደንብ ማስተዋል ያስፈልጋል። ህዝቦች ነቅተዋል። ማምታታትም የሚቻልበት ጊዜ አይደለም። ያው መላላጥ ነው የሚሆነው። የወደቀ የተሸነፈ አስተሳሰብ ነው ይላላጣል። ያው እንትን ልበል ስትል ትላላጣለህ እንጂ ራስን ነው የምትጎዳው። ተሸንፈሃል፣ ወድቀሃል፣ መልሰህ ትላላጣለህ። ማንነትህ ሞር እየገለጽከው ትሄዳለህ እንጂ ጥቅም የለውም። ይኸው እየተላላጠ እስክንድር ነጋ እንደው ጭራሽ ትላንትና በቁጭት ነው እውነታቸውን ነው አለ። በየጊዜው going to be worse and worse ሞር እና ሞር መጥፎና መጥፎ የሆነበት ብቻ ነው ሄደው። ማንነቱ ሞር እየታወቀ በቃ ሰው ይሄ ነው ከዚህ አስተሳሰብ ጋር እንደ ያሉት እያሉ ሰዎች ከዛ የሸሹ ነው ያሉት። እኛ ደግሞ ብዙ ሰው እንደውም ሞር አውቀዋቸው ከዚህ ከአድሃሪው አስተሳሰብ ብዙ ህዝብ እንዲለይ እንፈልጋለን። ለመጪው ኢትዮጵያ ሰላማዊ፣ ፍትሃዊ፣ እኩልነት ያለባት እንድትሆን ስለምንፈልግ እና ነገሮቻችሁን ላንብበው ምን እንደምትሉ። ስለዚህ ያ ነው። ስለዚህ እንደዛ አይነት ነገር ማምጣት መቻል አለብን። ያው አሁን ብዙ ሚዲያ አላቸው። በእርግጥ አሁን ሪዮት ኢትዮ 360 በቃ አንዳንዶቹ በጣም ይገርማሉ። አሁን ኦሬዲ ምርጫ ኮረጆ አጭበርብሩ እያሉ ይመክራሉ። ሲሳይ አገና እና አብይን ይሄ አዳዊን ብልጽግና ምርጫ አጭበርብር በቃ እነዚህ ፌደራሊስቶች ከሚመረጡ ምርጫም ቢሆን አጭበርብር ብሎ ይመክራሉ። በፊት እኮ ወያኔ ምርጫ አጭበረበረ ብለው ጆሮአችን እስኪደነቁር ሲጮሁ የነበሩ ሰዎች ናቸው። አይገርምም? እንግዲህ አሁን እነዚህ ናቸው አሁን ጋዜጠኛ ተብለው ትልቅ ጠረጴዛ ሚዲያ ላይ ወጥተው ይናገራሉ፣ ይመክራሉ ሰው እና አሁን ምናላቸው ስማቸው ህዝብን ማን ነው መንግስትን ምርጫን አጭበርብር አይነት ሲሳያጌና ምናምን አምነው ማለት ነው መሸነፋ። አስተሳሰቡ የተሸነፈ ነው ብያቸዋለሁ። የታወቀ ነው እንደሚሸነፉ። ስለዚህ ካሁን ወደ የት እንደገና ወደ ነፍጥ ሊሄዱ ነው። በቃ ምርጫ አጭበርብር፣ ኮረጆ አጭበርብር። ይሄ እንዴት ሰላም ያመጣልናል? ይሄ እንዴት እኩልነት ያመጣልናል? እዛች ሀገር ላይ ደም መፋሰስ ነው የሚሆነው እንጂ እንደው የትኛው ቄሮ የትኛው ወጣት ነው አሁን መልሶ ያ
ስንት ህዝብ መስዋዕት የሆነለትን እንትን እንደገና መልሶ አጭበርብረ እመራለሁ የምትለው እንደ ምን አይነት እብደት ነው ይሄ? ቀውስነት እብደት ነው ወይ የመጨረሻ ይሄ ነው። ኢትዮጵያን አትወድም ስንል ለዛ ነው። ኢትዮጵያን አትወድም ኢትዮጵያን ብትወድ እንደዚህ አይነት ክፉ ነገር ለመንግስት አትመክም። ምርጫ ኮሮጆ አጭበርብራ አትመክም። እዚህ አሁን ሊቃን የምትሉት እንደዚህ ናቸው። እንዳልኳችሁ የናሬቲቭ አድቫንቴጅ አላቸው። ለዘመናት የተገነባ በተለይ ከተማ አካባቢ በእምነትም በየቦታው ባሉት ነገሮች በደንብ አድርገው የሳሉት ትርክት ፖርትሬ ያደረጉት እንደዚህ ኢሜጅ የኢትዮጵያ ኢሜጅ አለ ፖርትሬ አድርገው ለህዝብ ያቀረቡት በቃ ያ ትክክል አድርጎ ህዝቡ ሁሉ ወስዶታል። ከዛ ለመነቃነቅ ትልቅ ስራ በቃ ማገዶ ነው የሚጨርሰው። አሁን ለዛ ነው በየጊዜው መውጣው እዚህ ሌሎችም ብዙ እየለፉ ነው። ማገዶ መጨረስ ነው። ያን ኢሜጅ ነው አሁን እሷ ኢሜጅ ምንም ወይ ፍንክች ነው በቃ ከዛ ዞር ማለት አይፈልጉም። ግን አሸናፊ አስተሳሰብ እንዳልሆነ ለዘመናት የቆየ ህዝቦችን ደሃ ያደረገ ህዝቦችን ጎስቋላ ያደረገ ህዝቦችን በድንቁርና ውስጥ ያማቀቀ አስተሳሰብ እንደሆነ ይታወቃል። አሸናፊ አስተሳሰብ አይደለም። ህዝቦችን ወደ ኋላ የጎተተ በድህነት የድህነት ተምሳሌት የረሃብ ተምሳሌት እንድንሆን ያደረገን ነው ይሄ አስተሳሰብ። አሸናፊ አስተሳሰብ አይደለም። ይሄ ወደ ኋላ ያስቀረን አስተሳሰብ ነው። እኛ የ21ኛው ሴንቸሪ ዲጂታል ኢኮኖሚ ላይ መግባት እንፈልጋለን። ሰዎች ኮሜርሻሊ በኦንላይን እየተገበያዩ ጥሩ ልብስ እየለበሱ ጥሩ መኪና እየነዱ ሀብታሞች ጥሩዎች ደስታ የሰፈነባት ሰላም የሰፈነባት ኢትዮጵያ መገንባት እንፈልጋለን። እንደዛ አይነት አስተሳሰብን ይሄ የሐሳብ ብዛህነትን መልካም የሆነች ኢትዮጵያ እንድትመጣ አይፈልጉም እነዚህ ሰዎች የሚፈልጉት የተወሰነ ኦልሬዲ ቢዝነስ ክላስ የሆነ ወይ ፖለቲካል ክላስ የሆነ ስታብሊሽድ የሆነ አካል ያንን አስጠብቆ እንዲሄድ ይፈልጋሉ። ሁሉ ጊዜ ያ እንደነገሰ እንደተከበረ ሁሌ ሌላው ብዙሁ ጭቁን ግን ሁሌ እንደተረገጠ እንዲሄድ ይፈልጋሉ። ይሄ የሞተ ያለቀለት ጉዳይ ነው። እኛ የብዙሃን ህዝብ ጩኸት እንዲነሳ ህዝቦች ከተደበቁበት እንዲነሱ እንፈልጋለን። ከፍ እንዲሉ እንፈልጋለን። በድህነት በማህይምነት በድንቁርና እየማቀቁ እድሜ ልካቸውን ሳይኖሩ እንዲያልፉ አንፈልግም። ህዝቦች እየነገርን ነው። በዚህ አስተሳሰብ በአንድ አይነት አስተሳሰብ የሐሳብ ብዛነት ሳይኖር የሆነች ኢትዮጵያን ፖርትሬ አድርገ አንድና አንድ ብቻ በዛች ብቻ ይሄዳሉ በአንድ ኢኮኖሚክ ፕሪስክሪፕሽን በአንድ ኤዱኬሽናል ፕሪስክሪፕሽን በሆነ አይነት ሌላ አስተሳሰብ ወደ ጠረጴዛ ለማምጣት ግግር ብለ ሳትፈልግ ኢትዮጵያ ልታድግ አትችልም። እኛ ደግሞ እንድታድግ እንፈልጋለን። ኢትዮጵያ እንድትሻሻል እንፈልጋለን። ሰዎች ቀና እንዲያርጉ አንገታቸውን እንፈልጋለን። ባለፈው አዲስ አበባ የሄድኩ ጊዜ እችለት ነው ቆይቷል ትንሽ የሆነ አይ ቲንክ ከባሌ የመጡ ናቸው መሰለኝ የሙስሊምና እንትን አድርገው የሆነ የሙስሊምና ቀይ እንትን አድርገዋል። አንድ ሁለት ናቸው እንትን እንደ ጀለቢያ ነገር አድርገው አይችሉም አማርኛና 22 አካባቢ 22 እኔ ጫማ ለማስጠረቅ ወጣ ብዬ እና የሆነ ሂደው እንትን ይላቸዋል። ማንንም ያናግራቸው ነው ቋንቋ እንትን አይሉ። እኔ ያው ትንሽ በመችላት ኦሮምኛ ጠሯቸውና አወራናና ገረመኝ። የሆነ ለስራ ነው የመጡት። አሁን አዲስ አበባ ለነሱ ባዕድ ነው፣ ሆስታይል ሆናለች። በቃ ለነሱ ከባሌ ነው የመጣ ነው አሉ። ሶስት ሰዎች ትልቅ ሚድል ኤጅ 57 58 ምናምን ይሆናቸዋል። ያሳዝናሉ ብታያቸው። ግን ልብሳቸው ንጹህ ነው። ነጭ ልብስ ለብሰው ሙስሊም እንትን ብለዋል። ይሄን ቀይ እንትን አድርጓል። ይሄ አለ አይደል ይሄ ሽርጥ ነገሩ ቀይና ነጭ ነገሩ ጭንቅላታቸው ላይ የሚያደርጉት እሱን አድርገው በቃ ኦልሞስት አሁን ከሆነ ጊዜ በኋላ ሊለምኑ ነው ማለት ነው። ስራ የሆነ ነገር በቃ ዳይሬክሽን ነው ጋይድ ነው የሚፈልጉት። አዲስ አበባ ለእንደዚህ አይነት ሰዎች እየሆነች አይደለም። እኛ እያልን ያለን እየነገርን ነው። አዲስ አበባ ትልልቅ አሁን ኦፖርቹኒቲ ያሉባቸው ቦታዎች ለእንደዚህ አይነት ሰዎች ወደ አርባናይዝ ለመምጣት ለሚፈልጉ ሰዎች ፈርታይል ልትሆን ፈልግ ማትገፋ እንድትሆን እንፈልጋለን። ገብቷቸዋል። እኔ እነዛን ሰዎች ነው ያገኘሁት። ሌሎች ደግሞ አሉ እንደዚህ እየፈሩ የቀሩ። ስለዚህ ኢትዮጵያ ወደ 21ኛው ክፍለ ዘመን እንድትመጣ አርባናይዜሽን እንዲበዛ ህዝቦች ሞር ኢኮኖሚክ ኢንቲግሬሽን እንዲኖር ከተፈለገ
ይሄ ጨምድዶ ያዘውን የባህል ተጽዕኖ የቋንቋ ተጽዕኖ አክኖሌጅ አርጋ እንደ ሀገር ህዝቦችን መቀበል ለህዝቦች ሩሩ ልብ ሊኖራት ያስፈልጋል። እየነገርኩ ነው። የግድ ነው። አብዛኛው ህዝባችን ታች ነው ያለው፣ አፈር ላይ ነው ያለው። ወደዚህ እንዲመጣ ይዚህ ወደ አርባናይዝድ እንዲሆን ሲቪላይዝድ እንዲሆን ጥሩ ልብስ ጥሩ ውሃ ጠጥቶ እንዲኖር አንተ ኦሬዲ ስታብሊሽድ የሆንከው አካል ልብን ክፍት አድርገህ ተቀበለው እያልን ነው እየነገርን ነው። ፑሽ እያደረግ ሰገጠ እያልከው ሁሌ በአንድ ቋንቋ ብቻ ልታናግረውን ፈቃደኛ ሳትሆን እየገፋኸው ኢትዮጵያ ብለህ በቴዲ አፍሮ ዘፈን ስለዘፈንክ ልታሳምነኝ አትችልም። እየነገርኩ ነው። እንደዛ አይነት ኢትዮጵያ አንፈልግም። አንድን አመለካከት አንድን አስተሳሰብ ብቻ የምትፈልግ ኢትዮጵያ ሁሉንም ነው የምንፈልገው። ነግሬሃለሁ። ምሳሌ ነገርኩ እኔ የገጠመኝ ያላየሁት ደግሞ ማለት እንደዚህ ነው። ስለዚህ ህዝቦች መጥተው ወደ ልመና ይገባሉ ማለት ነው። እንደዚህ አይነት ነገር ካለ የተገፉ ከሆነ ቋንቋቸው ሜንስትሪም ካልሆነ ኦፖርቹኒቲ ውስጥ ሊገባው አይችሉም፣ ተወዳዳሪ ሊሆን አይችሉም። ስለዚህ ኢኮኖሚም ጥያቄ ነው ይሄ። የዝም ብሎ የመከባበር ጥያቄ ብቻ የቋንቋ የምናምን ኢኮኖሚክ ጥያቄ ነው። የኢኮኖሚ ጥያቄ very important። ስለዚህ አብዛኛው ህዝባችን ወደ መሃል እንዲመጣ እንዲቀላቀል እንፈልጋለን። ከዛ አንፃር እኩልነት ብለን ካልን ፍትሃዊነት ብለን ካልን ፕሮግሬሲቭ የሆነች ኢትዮጵያን ካሰብን ህዝቦቿንም ይዘን ነው። ህዝቦቿን ያላዘች ኢትዮጵያ በልሂቃን ብቻ እዛጋ 5 ስታር ሆቴል ላይ ተሰብስበ ድቤ መታመጣት ኢትዮጵያ ምንም በምናብህ ማታየው ብዙ አይነት ህብረተሰብ አለ። ምናብህ ላይ ኢማጂን መታረገው ይሄ ኢማጂኔሽንህን ሰፋ አድርገው ነው። አድማስን አስፋ እያልን ነው። አድማስን አስፋና ኢትዮጵያን በደንብ እያት፣ ኢትዮጵያን በደንብ እያት እያልን ነው እየነገርን ነው። አድማስን አስፋ፣ ምናብህንም አስፋ። አንተ 5 ስታር ሆቴል ቁጭ ብለህ ሃይላንድ ውሃ እየጠጣ ሱፍን አርጋ ፖሊሲ እየቀረጽክ ያለሃት ኢትዮጵያ ለጥቂቶች የምትሆን ኢትዮጵያ ናት እያልን ነው። ያቺ ኢትዮጵያን ደግሞ አንፈልግም። እኛ ሁሉንም ጭቁኑን ወደ መሃል የምታመጣ ጭቁኑ አንገቱ ቀና እንዲያደርግ የምታደርግ ያ የባሌው ሰውዬ እነዛ ሰዎች ቀና ብለው አንገታቸው ስራ እንዲያገኙ በቋንቋቸው እንዲግባቡ አንተም በሳትፈራቸው እንድትቀርባቸው ለማናገር እንኳን ፈቃደኛ እንድትሆን እንደዛ አይነት ያንን ኢንቲግሬሽን መፍጠር ነው የምንፈልገው። እንደዛ አይነት ፍትሃዊት የሆነች ሀገርን ነው መገንባት የምንፈልገው። የነገርኩ ስለዚህ ከልብ ኢትዮጵያን ከወደዳችሁ እኛ የምንናገረው ነገር በጥሞና እኛ ለምንም እንትን አይደለም፣ ምንም እናገኘው ነገርም አይደለም። ይሄ ህዝቦችን ከመወደድ ለሁሉም የምትወድ ሰላማዊ የሆነች አንድነቷንም የምትጠብቅ ለዘላለም እንድትኖር ስለምንፈልግ ኢትዮጵያ ለዘላለም ትኑር የዲስኩር እንደ ማንታራ እንደ ስሎጋን ሳይሆን ኢትዮጵያ ለዘላለም እንድትኖር ከተፈለገ በዚህ መልኩ ብቻ ነው። አንገታቸውን የደፉ ህዝቦችን ቀና በማድረግ አክብሮ ቋንቋቸውን ወደ መሃል በማምጣት ባህላቸውን ወደ መሃል በማምጣት ብቻ ነው ኢትዮጵያ ለዘላለም የምትኖር። የትም ሀገር ኤክስፐሪመንት ካያችሁ ነገርኳችሁ አይደለም ኢንዲጂነስ የሆነ ህዝብ ኢሚግራንት ስደተኞች አሁን እንደኛ ሌላ ሀገር ሂደህ ያንን ህዝብ ወደ መሃል ማምጣት ነው የሚፈልጉት። አይደለም ኢንዲጂነስ የሆነ ህዝብ ገፍታ አይደለም ዳገር ነዋሪ የሆነ ባለ ሀገር ገፍታ አይደለም ሌላ ሀገር አውሮፓ ላይ አሁን ቤልጅየም በተይሩ ሶማሌዎች ፓርላማ አባል ይሆኑ ነው የሶማሌ ተወላጆች አይደል? እዚህ ሀገር ሚኒሶታ ሌላ ለምን በዛ መልኩ ብቻ ነው የሀገር እድገትና የሀገር ሰላም የሚኖረው ብለው ስለሚያስቡ ያመጣቸዋል። አያገሏቸውም፣ ማርጂናላይዝ አያደርጓቸው ማለት ነው። የተለያዩ ፕሮግራም ቀርጸው ያመጣቸዋል፣ ያቀራርቧቸዋል። አንተ ግን የሀገር ባለቤት የሆነውን ብዙውን ህዝብ እየገፋው ነው እያልኩ ነው። ከተማው ትንሽ ነው 5%፣ 6%፣ 10%፣ 15% ነው። ይሄ ቸንኩ ይሄ ትልቁ ስቲል ታች ተገፍቶ ማርጂናላይዝድ ሆኖ ነው ያለው። ያንን ያማከለ ፖሊሲ፣ ያንን ያማከለ የፖለቲካ ፍልስፍና፣ ያንን ያማከለ የእድገት ፍልስፍና፣ ያንን ያማከለ የባህል ፍልስፍና፣ ያንን ያማከለ የተቋማት ፍልስፍና አምጣ ያልን ነው። በዲሞክራሲያዊ መንገድ በውይይት በታውን ሆሎች በመነጋገር በፍቅር በቅንነት አክኖሌጅ በማድረግ ኢንጀስቲሶች ከነበሩ ፓስት ላይ አክኖሌጅ እዛ ላይ ታስሮ ለመቅረት አይደለም፣ የታሪክ እስረኛ ለመሆን አይደለም። ከነበሩ ኢንጀስቲሶች ልክ ነው ይሄ ሆኖ ነበር፣ ከዚህ በኋላ ግን አይሆንም ተገቢም አይደለም እያልክ
ቅንነትህን ማየት ምን ችለው ነው ያንን ካላመንክ ነገም እንደዛ ልታደርገኝ ነው ብሎ ይፈራል ስለዚህ አብሮን ለመኖር አይፈልግም ሁሌ የጎሪጥ ነው የሚያይህ ማለት ነው ያንን አክኖሌጅ ሳታደርግ አሁን አብረን እንኖር ብትል ፌዝ ነው የሚሆነው ስላቅ ነው የሚሆነው እየነገርኩ ነው ስለዚህ ሪል የሆነ ጀኒዩን የሆነ እውነተኛ የሆነ የሀገር ፍቅር ካለ የዘፈን የዳንኪራ የሆነ ኢትዮጵያ ፍቅር ሳይሆን ሪል የሆነ ህዝቦችን የሚያከብር የሚወድ ለመበለቷ የሚያስብ ሆሮ ጉዱ ላለች መበለት የሚያስብ ልጇ ሞቶ ምትጨነቅላት የሷ ድምጽ ልትሆንላት እንደዛ አይነት ኢትዮጵያኒስት የሆነ እሳቤ ከሆነ ውስጥ ያለው ቢንጎ ያ ነው ትክክል ሰኮሮ ዴዶ ያለችዋንም ባልቴት እሷንም የምታዝንላት ምንድነው የጎደላት ለምንድነው ከፍ ያላለችው የሷና የኔ ምንድነው ልዩነታችን እኔ ማቃት ኢትዮጵያና እሷ መትሰላት ኢትዮጵያ ምንድነው ልዩነቱ ወደ መሃል መቀራረብ ይቻላል ወይ ከሷ መውሰድ ይችላል ከኔስ ወደ እሷ ማምጣት ይችላል ወይ መግባባት እንችላለን ወይ የሚለው ቅንነቱ የሚለውን እንትን ማምጣት ከቻልክ ወደ ጠረጴዛው ዙሪያ ያኔ አንተ እውነተኛ ኢትዮጵያዊ ነህ ያኔ አንተ ትክክለኛ ኢትዮጵያ ትንሳኤን ታስባለህ ማለት ነው ጥቁር ለብሳ እንደዚህ አይኗን እንትን ስላደረገች አክራሪ ናት ካልክ ዋሃብያ ናት ካልክ አማርኛ ቋንቋ ስላልቻለ ምንም ኢትዮጵያውያን ራሱ አይመስሉኝም ከየት ነው ቋንቋም አይችሉም ብለህ ከተሳለክባቸው ቋንቋ እንኳን አይችሉም ብሔራዊ ቋንቋ እንኳን አይችሉም ብለህ ሐሰት የሆነ ንግግር ትክክለኛ አክዩሬት ይሆናል አይደለም ብሔራዊ ቋንቋ የለንም እንደዛ አይነት ንግግር ከተናገርክ ግን ፐርሰፕሽኑ ያ መልእክት ህዝቦች ላይ ወስዶ የሚያሳርፈው ቁስል ያንን ማሰብ ካልቻልክ ምን ፈጥራት ኢትዮጵያ ፍትሃዊትና እኩልነት ያለባት አትሆንም ነው ሰዎች በሳቢያቸው አንተ ከምር አብራሃቸው ለመሆን እውነተኛ ፍላጎት እንዳለ ሊገነዘቡሉ አይችሉም ማለት ነው እንደዛ የምትገፋቸው የምትፈራቸው ወይ ደግሞ የምትጠላቸው ሁሉ ሊመስላቸው ይችላል ሪሊ የምትጠላቸው ሁሉ ሊመስላቸው ይችላል ሜቢ እኮ አንተ እኮ ጥላቻ ላይ ኖር ይችላል ግን ስቲል በሆነ አስተሳሰብ ውስጥ ስለሆንክ ሊሆን ይችላል አንተ የተቀረጽክበት ያንተ ስለነበረ የሆነ ነገር ሊሆን ይችላል ሜቢ እኮ ውስጥ ክፋት ላይ ኖር ይችላል ግን ክሎዝድ ሆነህ ነው በሆነ ባክስ ውስጥ ተሸንቁረህ ነው ከፈት ካረከው ግን ምናልባት የተለየ ነገር ሊኖር እንደሚችል ልትገነዘብ ትችላለህ አይምሮህን እስቲ ከፈት አድርገው ኦፕን ሆን ነው እኮ ለውይይቶች እስቲ የዛ ሰውዬ በዛ ሰውዬ ሹዝ ጫማ ውስጥ ራስን አስገባ ኢምፓቲ ምን ነው ደግሞ ሲምፓቲ ይኑር ሐዘንም ደግሞ የነሱ ቁስል ሜቢ እውነታቸው ሊሆን ይችላል ብለህ ደግሞ ሲምፓቲ ይኑርህ እኮ ነው ከዛ ከተቆለፍክበት ውጣ ነው የደደረ ብረት ውስጥ ነው ያለው ውጣና የሌሎችን ነገር ለመስማት ስትሞክር ምናልባት አንዳንድ ስተቶች ለዘመናት የተሰሩ የስተት ማዕዘናት አንተን እንደገነቡ እየተገነዘብክ ልትመጣ ትችላለህ ነው ከተቆለፍክበት ውጣ ነው እየተባለ ያለው ያኔ ጥሩ ነገር ልታይ ትችላለህ አገሪቱ እድገትም ታግዛለህ ወደ ሰላሙ ወደ ብልጽግናው ትልቅ የሆነ ድርሻ ይኖርሃል ማለት ነው በጣም የሚሻለው እሱ ነው እና በዛ መልኩ ማየት ያስፈልጋልና ኦፕን ነው ለውይይቶች ለዲስከሽኖች ለኮንቨርሴሽኖች የሌላውን ታሪካዊ ዳራ ለማየት የኛን ሁሉ ጊዜ የኛ ብቻ ነው ትክክል አለ ማለት የሁሉንም እንትኖች መስማት ማየት የሚሆነው ነገር ደግሞ ዋናው ነገር መሬት ላይ የሚሆነው መሬት ላይ ያለው ከመታየው ነገር እሱ ነው እውነቱ ዲስኩሩ ፕሮፓጋንዳውን አይደለም መሬት ላይ ያለው ምንድነው የሚያሳየው ኢትዮጵያ እንደ ሀገር የት ጋር ናት አሁን ያለችው መሬት ላይ በኢኮኖሚው ምንድነው ያለው ዲስፓሪቲ በባህል ምንድነው ያለው ዲስፓሪቲ በቋንቋው ምንድነው ያለው ዲስፓሪቲ ስታብሊሽመንቱ ምን አይነት ነው ስታብሊሽመንቱ ስታተስ ኮ እንዲቀጥል ይፈልጋል ወይ ለሌሎች ሐሳቦች ትርክቶች ክፍት ነው ወይ ያንን መመርመር በግል በሐሳብ በራስ መርምረውና የምንናገረው ነገር እውነት ይሁን ውሸት በራስ ጊዜ ትደርስበታል ስለዚህ እንደዚህ ነው ይመቻቹ ትንሽ አበዛው መሰለኝ መልካም አዳር አይ ቲንክ ብዙዎቻችሁ ምሽት ላይ ናችሁ እና እንበርታ
ጉራጌዎችም ጉሁን የጠነከረ እንዲመጣ የምትችሉትን አድርጉ። ከተራማጆች ጋም ቶሎ ብሎ ኮአሊሽን እንዲፈጥር አቅሙን ማሳየት አለበት። ያለበለዚያ አቅም ከሌለው እነሱም አብረውት ለመሆን አይፈልጉም። ከረሱት ደግሞ ፌደራል መንግስቱ ስልጣን አይኖረውም ማለት ነው። ያ ጥሩ ስላልሆነ እንዲበረታ የምትችሉትን አድርጉ። ሌሎቻችንም የኢትዮጵያ ተራማጅ ኃይሎች በምንችለው መጠን መጻይቷን ተስፋ ያላትን ሀገር ለመገንባት እንትን እንበል። ሌሎችንም ማንንም ህዝብንም ብሔርንም ምንንም እንትን ሳንል ወደ ንግግር ወደ ዲስከሽን ተስፋ ወደ መስጠት እንዲህ ነው የምናመጣት ኢትዮጵያ። ኦሮሚያ ውስጥ ማይኖሪቲ ካለ የነሱ መብት ይከበራል። አማራ ውስጥ ማይኖሪቲ ካለ የነሱ መብት ይከበራል። ትግራይ ውስጥ ማይኖሪቲ ካለ የነሱ መብት ይከበራል። እንደዛ እያሳየን ሁሉንም በአንድነት በእኩልነት በፍትህ በአቃፊ የሆነች ኢትዮጵያ በጋራ እንገንባላለሁ። ደህና ደሩ። ወዳችኋለሁ። ይመቻችሁ። ቻው።